ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰብሐ ምህረቶ ለአይሌነ። ምህረቱን ቸርነቱን ይቅርታውን በሕይወታችን ያጸናልን የአባቶቻችን ፈጣሪ የእኛም ፈጣሪ እግዚአብሔር በሀብት ስቦ በረድኤት አቅርቦ የቸርነት ስራውን ሰርቶ በቅዱስ ቦታው ስላቆመን ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም፣ የቅዱሳን መላእክት፣ የቅዱሳን ነቢያት፣ የቅዱሳን ሐዋርያት፣ የሰማዕታት፣ የጻድቃን የቅዱስ መስቀሉ ረድኤት በረከት አይለየን። የተከበሩ አባታችን መላከ ገነት ቆሞስ አባ ወልደ ትንሣኤ የፈለገ ገነት ቅዱስ ጊዮርጊስ ካቴድራል አስተዳዳሪ፣ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ አባቶቻችን ካህናት፣ ወንድሞቻችን ዲያቆናት፣ የእግዚአብሔር ቤተሰቦች ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንዴት ሰነበታችሁ? እንደምን ዋላችሁ? እንደምን ቆያችሁ? ቸርነት የባህሪ ገንዘቡ የሆነ ፈጣሪያችን ስሙ የተመሰገነ ይሁን። የምንማማርበት የትምህርታችን ኃይለ ቃል ጠፍቶ የተገኘው ሳንቲም በሚል ርዕስ ነው የምንማማረው። እስኪ በሉ ድገሙ ሁላችሁም። ሶስተኛ ድገሙ። የሉቃስ ወንጌል ምዕራፍ 15 ቁጥር 10 ላይ የምናገኘው ኃይለ ቃል ነው። በዚህ ቃል ነው የምንማማረው። ይህንን ርዕስ የመረጥንበት ምክንያት ዛሬ ጥቅምት 22 ቀን የቅዱስ ሉቃስ ዕረፍት ነውና ቅዱስ ሉቃስ ሰማዕታትን ስናከብራቸው፣ ሐዋርያትን ስናከብር፣ ጻድቃንን ቅዱሳንን ሁሉ በዓላቸውን ስናከብር በክርስቶስ ሃይማኖት ጸንተው ካፈሩት ፍሬያቸውን ለመሳተፍ ስለሆነ ሐዋርያው ቅዱስ ሉቃስን መታሰቢያውን የምናከብረው ከጻፈው የወንጌል ፍሬ አንዱን በመመገብ ቢሆን ይሻላል ብዬ ነው። እግዚአብሔር እንደፈቀደ በመካከላችን ተገኝቶ ያስተምራል። ቅዱስ ሉቃስ ያው ሉቃስ አባቶቻችን እንደሚያስተምሩን የግብር ስም ሆኖ ሲተረጎምለት ሉቃስ ማለት ባለመድኃኒት ማለት ነው ይላሉ። የግብር ስም የሚባለው ሰው ስለ ስራው የሚሰጠው ስም ነው። ሰውን ሲተጋ አይተን እገሌ ንብ ነው፣ ፍርሃት የሌለው መሆኑን ተመልክተን እገሌ አንበሳ ነው፣ አጥርቶ የሚያይ አስተዋይ መሆኑን አይተን እገሌ እኮ ንስር ነው እንደምንለው ያለ ቅዱስ ሉቃስም ሐኪም ስለነበረ በተለይ በዘመኑ በዚያ ዘመን ይሰጥ የነበረውን የግሪክ የሕክምና ትምህርት ያጠና ሰው ስለነበር ግሪካዊ የአንጾኪያ ተወላጅ ነው። ከዚያ የተነሳ ሐኪም ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ ለ72 አርድእት እንደት እስኪጠራው ድረስ በሕክምና የሚያገለግል ሰው ነበረ። በኋላ ደግሞ አምኖ ጌታችንን ተከትሎ ከቅዱሳን ሐዋርያት ጋር አንድ ሆኖ በተለይም ከቅዱስ ጳውሎስ ጋር በመፋጠን የነፍስ ፈውስ የነፍስ ድህነት የሚሰጥ መድኃኒት አዋቂ ሆኗል እና ከዚያ በኋላ ግን በዚያ በሕክምናው አልቀጠለበትም። ለምንድን ነው ያልቀጠለበት? መንፈሳዊ ድህነትን ማሰጠት ስጋዊ ድህነትን ከመስጠት የበለጠ ስለሆነ ሰለስቱ ምዕትም በፍትሕ መንፈሳዊ አንድ ሰው ካህን ከመሆኑ አስቀድሞ በሕክምና ወይም በሌላ በመድኃኒት አዋቂነት የነበረ ቢሆን ዲያቆን ወይም ካህን ከሆነ በኋላ ግን በዚያ ስራ መቀጠል የለበትም። ምክንያቱም አሁን መንፈሳዊ ፈውስ እየሰጠ ነውና ብለው ይናገራሉ። ቅዱስ ሉቃስም ምክንያቱም አንድ ካህን እንደምታውቁት ቅስና በሚቀበልበት ጊዜ ሊቀ ጳጳሱ እፍ ብሎ ንሳ መንፈሰ ቅዱስ ብሎ የቅስና ማዕረግ ሲሰጠው ጌታችን መድኃኒታችን ኢየሱስ ክርስቶስ
በዕለተ ትንሣኤ ለቅዱሳን ሐዋርያት የሰጣቸውን 4 ጸጋዎች ይቀበላል። አጋንንተ አውፅኡ፣ ድውያነ ፈውሱ፣ እለ ለምጽ አንጽሑ፣ ሙታነ አንስኡ ብሎ 4 ሀብታትን ለአንድ ካህን ክርስቶስ ሰጥቷል። ብዙ ሀብት የማይቆጠር 7 ሀብት እንደ ኢሳይያስ አቆጣጠር ሲጠቀለሉ ግን መገለጫ ሆነው የሀብታቱ መገለጫ የሆኑ 4 ግብራት እናያለን። እነዚህ አጋንንትን ማውጣት፣ ድዊ መፈወስ፣ ለምጽ ማንጻት ማለት በሐዲስ ኪዳን ሲተረጎም ኃጢአት ማስተስረይ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አጥምቆ አቁርቦ ንስሐ ቀኖና ሰጥቶ ኃጢአት ማስተስረይ፣ ጋኔን ማውጣት፣ ድዊ መፈወስ የሥጋ ደዌውን በመስቀል በጸበል በጸሎት በቅዳሴ በቤተ ክርስቲያን ሱታፌ ሁሉ፣ የአእምሮ ደዌውን በቃለ እግዚአብሔር መድኃኒትነት ይፈውሳሉ። የነፍስ ደዌ የሆነውን ኃጢአትን እንዲሁ በጌታችን በመድኃኒታችን በኢየሱስ ክርስቶስ ቅዱስ ሥጋና በክቡር ደሙ ይፈውሳሉ። ሙታንን አንሱ ብሏቸዋል። ሲያስፈልግ ሃይማኖቱን ለማጽናት እግዚአብሔር ፈቃዱን ሲገልጥ ሙታንን በተአምራት ሊያስነሱ ይችላሉ። ሙት ማንሳት ግን ሁልጊዜ የሚደረግ አይደለም፣ ሲያስፈልግ የሚደረግ ነው። ተአምር ስለሆነ እንግዲህ ተአምር አይደለም። ተአምር ማለት ምንድን ነው? ምልክት ነው። ተአምር ምልክት ነው። በእናንተ ሀገር ቋንቋ ምልክት ነው መሰለኝ። በእንግልጣሩ ሳይን ነው የሚለው፣ ምልክት ነው። ሚራክል ሲሆን ደግሞ ድንቅ ይሆናል። ታምራት መንክራት የሚባለው ለዚህ ነው። ድንቅ ታምር አንድ ምልክት ማለት ነው። 2 ድንቅ ማለት ነው። ምልክትነቱ ምንድን ነው ሲባል ለተፈጥሮ ውክልና የለውም ተአምር፣ ለሕግም ውክልና የለውም። ተአምር ከሕግ በላይ ከተፈጥሮ አሰራር ውጭ ሁሉ ይደረጋል። ተአምር የእግዚአብሔር የካህሊነቱ ምልክት ነው። እግዚአብሔር ካህሊነቱን የሰው ልጅ አልችለውም ባለው ነገር ላይ በመግለጽ ይታወቃል። የእግዚአብሔር ካህሊነቱ ፍጡር ከኔ አቅም በላይ ነው፣ ይሄ ሊደረግ አይችልም ያለውን ነገር እግዚአብሔር በችሎታው ያደርገዋል። ስለዚህ ተአምራት የእግዚአብሔር ካህሊነት ምልክቱ ውክልናዎች ናቸው። ሲያስፈልግ ሃይማኖትን ለመጠበቅ እግዚአብሔር ጌትነቱን ለመግለጥ ተአምራቱን በዚያ ካህን ሊገልጽ ይችላል። ከዚያ ውጭ ግን ለካህን የተሰጠው ሙት ማንሳት የሚባለው ሙታነ ሕሊና የሚባሉ አሉ። ሕሊናቸው የሞቱ እዚህ ውስጥ ይኖሩ አይመስለኝም። እነዚህ አሉ። ሰምታችሁ ታውቃላችሁ? ቅዳሴ ላይ እለትነበሩ ተንስኡ ሲባል የተቀመጣችሁ ተነሱ ሲባል ነው የሚያውቀው መሰለኝ የከተማ ሰው ነው። ይህን ታውቁታላችሁ? ሰምታችሁ ታውቃላችሁ? እና የተቀመጣችሁ ተነሱ የሚባለው ምንድን ነው? ቅዳሴ ላይ መቀመጥ አለ እንዴ? ይፈቀዳል? ቅዳሴ ላይ መቀመጥ የሚፈቀደው ለ3 ሰዎች ነው። አንደኛው ለሕፃናት ነው። ሁለተኛው ደግሞ ከባድ ደዌ ላለባቸው፣ ሶስተኛ እድሜያቸው መጨረሻው አካባቢ ለሆኑ አረጋውያን። ከዚህ ውጭ ቅዳሴ ላይ መቀመጥ ፈጽሞ አይቻልም፣ እስኪያልቅ ድረስ ነው። እንዲያውም የህንድ ኦርቶዶክስ ተዋሕዶ ምዕመናን ቄሱ ተቀመጡ ሲላቸው የሚቀመጡት አንደኛ ወንጌል ለመስማት ብቻ፣ ሁለተኛ የሚቀመጡት ቄሱ አሰናብቶ ሰርወተ ሕዝብ የመሰናበቻ ጸሎቱን ካደረገ በኋላ ብቻ ተቀመጡ ሲላቸው ይቀመጣሉ። ምክንያቱም ቤተ ክርስቲያን ቀራንዮ ስለሆነች። ታስታውሳላችሁ? ቀራንዮ ላይ ደግሞ በዕለተ ዓርብ እረፍት አልነበረም። መከራ ብቻ ነው የነበረው፣ ስቃይ ብቻ ነው የነበረው፣ ግርፋት ብቻ ነው የነበረው። ቤተ ክርስቲያን ፊት እንደዛ ነው። አንድ ካህን ቅዳሴ እየቀደሰ ቢያርፍ እረፍት ቢያደርግ ጌታችን ኢየሱስ ክርስቶስ በዚህ ዓለም በእረፍት ኑሯል እንዳለ ነው የሚቆጠርበት። ክርስቶስ ደግሞ በዚህ ዓለም እረፍት አልነበረውም። ኩሉ ለለ አሃዱ አሃዱ ገብኡ ውስተ ቤቶሙ ወእግዚእ ኢየሱስኒ ሆረ ውስተ ደብረ ዘይት ወአንገሃ ወበጽብሐ ቦአ ምኵራበ። ሁሉም ሲማሩ ነው ቤቱን ሄደ። ጌታ ኢየሱስ ግን ወደ ደብረ ዘይት ሄዶ አነጋ። ማለዳ መጥቶ ደግሞ በምኵራብ ገብቶ ማስተማር ጀመረ። እኛ የምናውቀው ይህንን ነው። ስለዚህ ቤተ ክርስቲያን ምን ጊዜም የቀራንዮ ውክልና ስለሆነች ማረፍ፣ መቀመጥ፣ እግርን ማሻረፍ፣ መቅመድመድ የለም። ቀጥ ብሎ መቆም ነው። እንደዚያ ከሆነ የተቀመጣችሁ ተነሱ የሚለን ለምን ይመስላችኋል?
ሰው የሚተኛባቸው 3 የተሳሳቱ አልጋዎች አሉ፣ ወይም የሚቀመጥባቸው 4 ዝንጋኤ፣ 4 ኃጢአት። አንደኛው የኃጢአት ወንበር ነው። ሁለተኛው የመዘንጋት ወንበር ነው። ሶስተኛው ደግሞ ምንድን ነው? የድንቁርና ወንበር ነው። ዝንጋኤ ሀኬት ተብለን ልንተረጉሙ እንችላለን ብለን ስንፍና፣ አለማወቅ እና ኃጢአት ልንቀመጥባቸው የማይገቡ ወንበሮች ናቸው። ኃጢአት፣ ስንፍና፣ ድንቁርና። ዮሐንስ ዘደማስቆ ደግሞ እንደሚናገረው በዓለም ላይ የሚነሱ ሁከቶች ሁሉ የሚመነጩት ከነዚህ ነው ይላል። ከስንፍና፣ ከድንቁርናና ከመርሳት ነው የሚለው እሱ። ከመርሳት ከነዚህ ከሶስቱ በዓለም የሚመጡ ሁከቶች ሁሉ ይመጣሉ ነው። አንዱን ብቻ ነጥለን ብናየው ለምሳሌ አንድ የተሾመ ዳኛ ህዝብን ሊበድል ይችላል። የሚበድለው ለምንድን ነው? እሱ ድሮ ህዝብ ሳለ የተሰቃየው ስለሚረሳው ነው። ለምሳሌ እናንተ የሆነ መስሪያ ቤት ሄዳችሁ ብትጉላሉ አቤት እግዚአብሔር ያጉላላችሁ እናንተ ነው አትሉ የምትሉ ይመስለኛል። ሳስበው ነው እንጂ ሰምቻችሁ አላውቅም። እና እግዚአብሔር ያጉላላችሁ እግዚአብሔር ይላችሁ ትላላችሁ። ከዚያ በኋላ ግን ያንን ወንበር ብንሰጣችሁ እግዚአብሔር አያያችሁም እናንተ። በጣም አስቸጋሪ እሱ ነው ማለት መርሳት ማለት እሱ ነው። ድሮ አስተያየት በሰጠበት ወንበር ላይ እሱን ስናስቀምጠው የባሰው ነው ይገኛል። ይሄ መርሳት የሚባለው ነው። የሁከት ሁሉ ምንጭ 3ቱ ናቸው ይባላል። እያንዳንዳቸው 3ታቸውን ብንተነትናቸው ያቆዩናል። እንደው ብዙ እውቀት አለኝ በዚህ ርዕስ እንዳይሆንብኝ እንጂ በቤተክርስቲያን ያለው እውቀት ነው የኛ አይደለም። እና ብዙ ነገር ነው ያለው። ሰው ዛሬ ማታ ሊሞት እንደሚችል ሞትን ቢረሳ የሚጣላል፣ እንኳን የሚገድል የሚሳደባል። ዛሬ ማታ እሞታለሁ ብሎ ያሰበ ሰው እንደው በፍጹም እንዴት ሊያደርግ ይችላል? የሰው ገንዘብ የሚያጭበረብር ከሶ የሚያሳስር ሰውን በገንዘብ በሐሰት ምስክር የሰው ገንዘብ የሚወርስ ይኖራል? ዛሬ ማታ እሞታለሁ ቢል የዕለት እንጀራዬን እንኳን ላልበለው እችላለሁ ብሎ ይዘጋጃል እንጂ ሞትን እንረሳለን፣ እግዚአብሔር እንረሳለን፣ ትናንትን እንረሳለን። እኛ በሰራነው ኃጢአት አይነት የተቀጡ ሰዎችን ታሪክ እንረሳለን። ስለዚህ ሁሉንም ነገር እንደ ዛሬ እንደ ግብት እየፈጸም እንኖራለን እና መርሳት በጣም ከባድ በሽታ ነው። አሁን ብዙ ሰው መርሳት ነው ያለበት። ጉዳዩን ይረሳል፣ ልብ የለውም። አባቶቻችንም ሊቃውንት ሲተረጉሙ ለሰው ጆሮ እንጂ ልብ የለውም የሚሉት እውነታቸው ነው። ልብ የለውም። ብዙ ሰው ጆሮም የለውም። ዛሬ ድሮ ጆሮ ነበር ቢያንስ አሁን ጆሮም የለም ልብም የለም። ዝም ብሎ ቀፈውን ነው የሚንቀሳቀሰው። ሳስበው ነው እንጂ በምን ልብ አይለካ ጆሮ አይለካ። በሴንቲሜትር የሚለካው ይሄ ቀርፋፋው እኮ አይደለም ጆሮ የሚባለው ውስጥ ነገር የሚቀበለው እና የሚቀበል የለም። እንደውም አንዱ አሁን በጣም ከፍተኛ የመርሳት ችግር አለብን እና እንደውም አንዱ ሂዶ አንድ አባቴ እንደው እየረሳው ተቸገርኩና እንደው መፍትሄ ቢነግሩኝ አላቸው። መፍትሄውን ስተረሳው የለም። እውነታቸው መፍትሄውን ይረሳው። ጆሮ የሌለው ሰው ምን ያደርጋል? እንደው ቅዱስ ቀሌምንጦስ ዘሩም ደግሞ የምንረሳው የማይረሳው እግዚአብሔር ከልባችን እየራቀ ስለሄደ ነው ይላል። የማይረሳው እግዚአብሔር በእኛ ሲያድር አይዘነጋንም። ሁሉን ማስታወስ እንችላለን። ጌታ እፌኑ ለክሙ ጰራቅሊጦስ መንፈሰ ጽድቅ ዘይክል ዓለም ነሲዮቱ ወውቱ መጺኦ ይምህረክሙ ኩሎ ወያዘክረክሙ ኩሎ። መንፈስ ቅዱስ ይመጣል፣ እሱ ሁሉን ያስተምራቸዋል፣ ሁሉንም ያስታውሳቸዋል ተብሎ መጻሕፍትን እንዲያስተውሉ ልብ ሰጣቸው ይላል። እግዚአብሔር ሲያድርብን ታስታውሳላችሁ። ጌታ ታምራት ያደረገላቸው ሰዎች ሁሉ መጨረሻ ላይ በተለይ አጋንንት ያደረባቸውን መጨረሻ ላይ እንደሚል ቃል ተጽፎታል ታገኛላችሁ። ወተመይጠ ውስተ ልቡ፣ ወደ ልቡ ተመለሰ የሚል ቃል አለ። የምናስበው አሁን ይኸውላችሁ እንኳን መስራት ማሰብ አቅቶናል። ማሰብ ያቃተን እግዚአብሔር ሁሉን የማይዘነጋ አምላክ ከኛ እየራቀ ስለሚሄድ ስልክ እንኳን በማይረሳበት ጊዜ የስልክ ሜሞሪ አቅም እየጨመረ መጥቷል። የማይዘው ነገር የለም እውነት ለመናገር ማለት ነው። አሁን ጭራሽ ሴንሰር ተገጥሞለት ባለቤት መለየት ጀምሯል። የሰው ፊት አይቶ መክፈት ጀምሯል። ሌላ ሰው መጥቶ ፊቱን እንዲህ ቢያደርግ ዞር በሌኔ ባለቤት ሌላ ነው ብሎ አይከፍትም። ፓተር ነው ቢደረግ ሚሰራ አሻራም የሰው አሻራ እየለየ ነው አሁን ሰው ማለት እንግዲህ ስልክ
ሲያደርግ ሰው ግን ሴንስለስ ወደ መሆን እየመጣ ነው። እንደው አይምሮ የለሽ ነው እንጂ እንኳን ሴንስ እንኳን ሞልቶታል። ሰው አይምሮ ነው እያጣ የመጣ እና ልንማረው የሚገባን ምንድን ነው ስትሉ ለአንድ ካህን የሚሰጠው ይሄ ሙት ማንሳት፣ ጋኔን ማውጣት፣ ድውይ መፈወስ። ሙት የሚባለው እነዚህ ናቸው። በስንፍና አልጋ ያሉት፣ በኃጢአት አልጋ ያሉት። ድንቁርና ሞት ነው። ታውቃላችሁ፣ አለማወቅ ሞት ነው። ስንፍና ሞት ነው። ቁጭ ብሎ መዋል ሞት ነው። ቁጭ ብሎ እንዲያው በቃ አሁን አንዳንድ ሰው ያለ ይመስለኛል እሱ ሱቅ አይከፍትም፣ የሰው ሱቅ ሲያሻሽጥ ነው ደጅ ላይ ቁጭ ብሎ ማለት ነው። በተለይ የድሮ ሱቆች ደጅ ላይ የሰነፍ መቀመጫ ወንበር አላቸው። ይሰራሉ ውጭ ላይ ተቀምጦ ወይም የሚወራ ማለት ነው። እና እንደ ስንፍና ያለ መከራ የለም በእውነት ማለት ነው። ሰነፍ ምልክቱ መጽሐፍ እንኳን እንድትሰጡት የሚያነበው ምን አድርጎ ነው? አሁን እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። ፋይናል ፈተና ተመርቶ አሁን ተንጋጭታ ነባለ ያሁን ምን ይሉታል? እስኪ እግዚአብሔር ያሳያችሁ። መጽሐፍት እኮ ራሱ እንደው ይሰማሉ፣ እንደው ያያል። ምን ጨነቀ ብዬ ነው አንተ ጭንቅላት ውስጥ የምገባ ነው የሚሉት፣ እንደው የሚመስለኝ ማለት ነው። ነውር እኮ ነው። ውሃ ከሰማ መጽሐፍም ይሰማል፣ መጽሐፍትም ይኮበልላል። እና በግድ ነው እኮ የምንኖረው፣ እንደው በግድ ማለት ነው። ዳው ነው በግድ። ስለዚህ ይሄን የሚቀሰቅሱ ስለሆኑ ሙታንን ያነሳል። አራት ጸጋ ይሄ ይኸውላችሁ፣ ሙት ማንሳት፣ ድውይ መፈወስ፣ ጋኔን ማውጣት፣ ለምጽ ማንጻት አንድ ቄስ ቅስና ሲሾም የሚሰጠው ሀብት ነው። ከዛ ደግሞ በብቃት ይሄን ያገኙታሉ። በቅድስና ሴትም ወንድም ሊሆን ይችላሉ። በተጋድሎ ይሰጣቸዋል። አንድ ካህን በሕክምናው መቀጠል የለበትም የተባለው ለዚህ ነው። ሰለስቱ ምዕት የሰሩት ያንን በዚህኛው መስጠት ይችላል። እና ቅዱስ ሉቃስ ይሄንን መጀመሪያ ባለው በሕክምናው ልብ ያለው ጥበበኛ ሰራተኛ ስለነበረ እግዚአብሔር አንተ ለዚህ ትጉ ከሆንክማ ለመንፈሳዊ ፈውስም ትገባለህ ብሎ መንፈሳዊ ሐኪም አደረገ፣ ካህን አደረገው። ከዛ በኋላ ያኛውን ተውና አራት ሀብት ይዟል። ይሄን ሁሉ ሀብት ይዞ የሚፈውሰው ለምን ያኛውን ቅጠል ይበጥሳል? ለምን ስር ይምሳል? ያለ ለባለሙያ ተሰጥቶት መጥቷል። እናም ሉቃስ ማለት አቃቤ ሥራይ ማለት ነው የሚሉ ሊቃውንት። ስለዚህ እንደ ትክክለኛ ትርጉሙ ግን ሉቃያኖስ ማለት ብርሃን ማለት ነው። ሉቃስ በግሪክኛ ስሙ ሲተረጎም ብርሃን ማለት ነው። የእውነትም ብርሃን ከአሕዛብ ተወልዶ መጥቶ አንጾኪያ ተወልዶ ነው ያደገው። አንጾኪያ አሁን ዛሬ ቱርክ ውስጥ ያለች ከተማ ናት። እዛች ተወልዶ አድጎ እግዚአብሔርን ሰምቶ ሳያውቅ፣ ክርስትናን ሰምቶ ሳያውቅ፣ በብሉይ ኪዳን እምነት ሳይኖር ለወገኖቹ ብርሃን የሆነ ወንጌልን ስለጻፈ ብርሃን ይባላል ቅዱስ ሉቃስ። ሰው ከትልቅ ሰው ስለተወለደ አይደለም፣ ከነገስታት ስለተወለደ ትልቅ አይሆንም፣ ከባላባት ስለተወለደ ትልቅ አይሆንም፣ የካህን ልጅ ስለሆነ ትልቅ አይሆንም፣ የመርጌታ ልጅ ስለሆነ ትልቅ አይሆንም። አንዳንድ ሰው አለ እንደው በሰባት አያቱ አንድ ቆሳሳ ቄስ ካለ የቄስ ዘር ነኝ እያለ የሚያወራ ሰው አለ። ፈላልጎ ማለት ነው፣ እስከ 7 ትውልድ ቆጥሮ ማለት ነው። እንደው ብትሆንስ ለምን እንትኑ አባት ሊቀ አይሆንም? ለምን ምን ትርጉም አለው? የአብርሃም ልጅ እስማኤል ነው። የይስሐቅ ልጅ ኤሳው ነው። የያዕቆብ ልጅም ሮቤል ነው። ስለዚህ ሰው ከደግ ስለተወለደ አይደለም ስራው ነው የሚያወጣው። ከትልቅ ዘር መወለድም አለመወለድም ቁም ነገር የለውም። ከጥሩ ሀገር መወለድም አለመወለድም ቁም ነገር የለውም። ሀገርን ጥሩ የሚያደርገው እኛ ጥሩ እየሆን ስንሄድ ነው። ኢየሩሳሌም ተወልደው ሰዎች ክርስቶስን ሲወግሩት አንጾኪያ ተወልዶ ስለ ክርስቶስ እጁን ተቆረጠ። ማንነት ነው ዋናው ነገር፣ ልብ ነው፣ አይምሮ፣ ሰውነት ነው። አሁን
ቅድም መምህር አስተምረውናል። ኢትዮጵያ ትልቅ ሀገር ናት። ኢትዮጵያ ትልቅ ሀገር መሆኗ ግን እኛን ትልቅ አያደርገንም። ትልቅ መሆን ስንችል ነው እኛ ሀገሪቱን ትልቅ የምናደርጋት። ትልቅ ምንድን ነው? ማንን ነው? ራስ ዳሸንን መሰላችሁ? ተራራ ከሆነ ማን የሚባል ተራራ ነው ያለ በዓለም ይፈላልኩ። በዚህ ክሊማንጃሮ ደግሞ አንዱ ማን ነው? ያኛው ከፍ ያለው ቢያንስ እኔ እስከ አፍሪካ ከሄድኩ እናንተ ወጣ በሉ እስኪ ፈልጉ። ማን ነው? ማን? ኤቨረስት ተመስገን አወጣችሁ። ዞሮ ዞሮ በቃ በረስት ያለው ነገር ነው። እሺ እሱ ተራራ ማለት ነው። እሱ ተራራ አለ እኮ በትልልቅ። ስለዚህ የኢትዮጵያ ተራሮች ቅዱስ ናቸው። ቅድም እንደተማርነው የተባለ ለምን ይመስላችኋል? የአበው ቅድስና፣ የአበው ሃይማኖት፣ የአበው ስነ ስርዓት፣ የአበው ልከኛነት ናቸው። ያሰውነታቸው ነበረ። ረባዳ መሬት ያላትን ኢትዮጵያን ትልልቅ ተራራ ካላቸው ሀገሮች በላይ እንደ ሰማይ ከፍ አድርጎ ሰዎች ዝቅ ብለው ወደ ላይ እንዲያዩት ያደረጋት ይሄ ነው። አሁንም ያድርገን። ይሄን ሰው ተመልከቱት። እስመ ሀገሩ ይእቲ ለንጉሥ አብይ ከተባለችው ኢየሩሳሌም አልተወለደም። አንጾኪያ ተወልዶ አይሁድ ከሚጸየፉት ሰፈር ተወልዶ መጣ። እንዳልኳችሁ ናቸው። ውስተ እሊያሁ መጻ ወሊያሁ ሰይተወፍዎ ወደ ወገኖቹ ማለት ከነሱ ዘር ወደ ተወለደ ወይም በሃይማኖት ወገኖቹ ወደሆኑ በስነ ፍጥረት ወገኖቹ ከሆኑ ወደሆኑ ወደ አይሁድ ስጋ ለብሶ መጣ። ትንቢት ወዳናገርላቸው፣ ሱባኤ ወዳስቆጠርላቸው፣ ተስፋውን ስለሰጣቸው ወደ ሰጣቸው፣ በመና በደመና ወዳሳደጋቸው ወገኖቹ መጣ። እነዚያ እጆች ቸነከሩት። ያላወቀ ሕዝብ ግን መጥቶ ዛሬ ጥቅምት 22 ቀን እጁን ተቆረጠ ለክርስቶስ። ስለ ክርስቶስ የምትጽፍ እጅ ልትቆረጥ ይገባል ተብሎ ይሄ ዛሬ ሉቃስ ወንጌል ብለን የምንጠቅሰው ማንም አድሮ መጥቶ የሚፎክርበት ወንጌል እጁን ተቆርጦ የጻፈው ወንጌል። ወንጌል እጅ ያስቆርጣል። ወንጌል እግር ያስቆርጣል። ወንጌል ዓይን ያስወጣል። እጁን ይሄንን እየጻፈች የምታስት እጅህን ቆርጣታለሁ ብሎ ቆረጠው። ዛሬ ጥቅምት 22 እጁን ሲቆርጠው ልብ በሉ ምን አደረገ? ንጉሥ አምላኬ ሁሉን እንደሚችል እና ተመልከት አለና ቀኝ እጁ ነበር የተቆረጠ ወንጌል የጻፈባት። በግራ እጁ ቆራጣዋን አነሳና መልሶ ቀጠላት። አሁን በዘመናዊ ሕክምናው ቢሆን ባላደረገው ነገር አሁን ትልቅ ሐኪም ሆኗል። የመንፈስ ሐኪም እጁን ቀጠለ። ከዛ በኋላ ሰማ ንጉሥ እኔ እጄን የምቀጥለው መከራ ስለፈራው ሳይሆን አምላኬ ሁሉን እንደሚችል እንድታውቅ ብቻ ነው። ነገር ግን አሁን መከራውን ለአክሊል ስለምፈልገው እጄን መልሼ ቆርጠዋለሁ ብሎ መልሶ አለያየው። አክሊል ስለሚቀበል ከዛ አንገቱን ተቆረጠ። አንገቱን ተቆርጦ የክብር አክሊል ተቀበለ። ይሄንን ወንጌል ለእኛ ሰጠን። እውነት ለመናገር ፍሬን የተሞላ ወንጌል የተራቡ ነፍሳት በእውነት ነፍስ ርብት እንተ ጸግበት ተሐኩተከ ብሎ የተናገረላት ቅዱስ ያሬድ የተራበች ነፍስ አንተን በልታ ጠጥታ ታመሰግናለች የተባለ የተራቡ ነፍሳት ተመግበው እግዚአብሔርን የሚያመሰግኑበትን ይሄን ወንጌል እጁን ቆርጦ ጻፈልን። እግዚአብሔር ሰው ሞልቶታል። ወገኖቹ ሲመጻደቁ ባይል አምጥቶ ወንጌሉን አልጻፈም። መደበኞቹን ንቋቸው እግዚአብሔር ማለት ነው። እግዚአብሔር ቤተኛ ሆነን ካላወቅንበት ይንቀናል። በከመ እሙንቱ አቅንዑኒ በዘይኮነ አምላክ አነሂ አቀንዖሙ በዘይኮነ ሕዝብ። እነሱ አምላክነት የማይገባውን እየተከተሉ ጣዖትን እየተከተሉ እኔን እንዳስቀኑኝ እኔም ደግሞ ወገን ያልሆነውን ወገን በማድረግ አስቀናቸዋለሁ ብሎ እንደተናገረ ከሜዳ አፍሶ አመጣው። አሁን ዛሬ የኛ ትንቢት አይጣል ነው እውነት ለመናገር የቄሱ ኩራት እኔ ማለት ነው። እኔስ ቄስ አይደል? ተመስገን ቢያንስ ራሴን መስደብ ማንም አይከለክለኝ። የቄሱ ኩራት ስታዩት የእናንተ ደግሞ እንዳቅማችሁ ኩራት ማለቂያ እኮ የለውም። የእናንተ ራሱ እኮ እናንተ እኮ ብትቀድሱ ወር ቀድሳችሁ ብትወጡ አታኖሩንም እኮ። እኛ እንኳን እየቀደስን አልኮራንም። እንዲሁ ታምር እኮ ነው። እናንተ ኩራታችሁ በቃ እንደው 2 ወር የህንፃ ኮሚቴ ከሆናችሁ መቀመጫ ነው የምትነሱት።
ሰበካ ጉባኤ ከሆናችሁ ጽዋ ማህበር ጽጌ መጠጣት ሰንበት የማሰብሰብ ከጀመራችሁ በቃ ተለቅ ያለ ንስሐ አባት ካላችሁ ሀይቃ ላይ ደርሰን ይሄ ማለት እኛ እሺ እናንተ ይሄን ደብር አሰርተን እኛ እሺ እናንተ አጥሩን ያሳጠር ነው እኛ ነን እኛ እሺ እናንተ እንዲህ ያደረግን እኛ ነን እንደው በቃ እንኳን እንደው ያዝ እንደው ተመስገን የምለው እግዚአብሔር ራሱ ያለ እኛ ስላለን እንኳን አላለም እንጂ በእናንተ ምንኖር እኮ ነው የሚመስላችሁ ራሱ ማለት ነው። እንደው አትኩሩ። እውነቴን ይሄንን አሸንክታባችሁን አውልቃችሁታል። የእውነቴን ነው። እግዚአብሔር ሰው አይቸግረውም። አንተ የባላባት ልጅ የመርጌታ እንትና ልጅ ብትሆን የቄስ ገሌ ልጅ ብትሆን የቀኛማች ዘር ምናምን ብትሆን ምንም በቃ ይሄን ቤተክርስቲያኑ ጉልላቱን የደፋው ሰውዬ ልጅ ብትሆን ይቅርታ ካሉ እንዳይቀየሙ። የእውነቴን ነው እኮ የምነግራችሁ ማለት ነው። የፈለጋችሁን ሁኑ፣ የፈለጋችሁን ሁኑ። እግዚአብሔር ሰው ቸግሮት አያውቅም። ከሜዳ ነው ሉቃስን ያመጣው። ከሜዳ አመጣውና በአይሁድ ወንበር አስቀመጠው፣ በአብርሃም ወንበር አስቀመጠው፣ በዳዊት ወንበር ወልደ ዳዊት ወልደ አብርሃም በተባለበት ወንበር አስቀምጦ ይሄ ሰው አይሁድን ይመክራቸው ጀመር። ይሄ ሰው አይሁድን ይዘልፋቸው ጀመር። ይሄ ሰው የአይሁድን ስንፍና ጻፈ። ከስቴፋኖስ ጋር ተከራክረው እንዴት እንደተረቱ ድንቁርናቸውን ቁልጭ አድርጎ ጻፈባቸው። ነውራቸውን በአይሁድ የተኛው ነው። አውፃይሁ ለዘንተ ውስጥ አባይሁ ለዘንተ አባ በውስጥ ያለውን ወደ ውጭ የምታወጣው ውጭ ያለውን የምታገባው አንተ ነህ እንዳለ አባ ሕርያቆስ በውስጥ ያለውን አውጥቶ መጣል፣ ደጅ የወደቀውን ሰብስቦ ማግባት እግዚአብሔር ያውቅበታል። በጊዜ ለወሮ ወበጊዜ ላስተጋብኦ ለመበተንም ጊዜ ያለው ለመሰብሰብም ጊዜ ያለው። እንቅፋት የሆነባችሁን ድንጋይ የሆነ ጊዜ ዳርዳር አውጥታችሁ ትጥሉታላችሁ። ቤት መስራት ስትፈልጉ ትለቅሙታላችሁ። እግዚአብሔርም ወሩሮ የጣላቸውን ቀንተው አስፈላጊ ሆነው እስካገኛቸው ድረስ ሰብስቦ ያመጣቸዋል። እግዚአብሔር ቸግሮት አያውቅም። የእግዚአብሔር ቤተሰቦች እኔ የምነግራችሁ እኔ አስፈላጊ ሰው ነኝ ለቤተ ክርስቲያን ብሎ ከማሰብ እግዚአብሔር ያድናችሁ። በእውነቴን ነው የምነግራችሁ። ይሄንን ነው እግዚአብሔር የሚያሳየን። ዛሬ ከቅዱስ ሉቃስ የምንማረው ይሄንን ነው። የቅዱስ ሉቃስ ረድኤቱ በረከቱ ከሁላችን ጋር ይሁን፣ ከሁላችን ጋር ይሁን፣ ከሁላችን ጋር ይሁን። እናንተ እኮ አስፈላጊ እንደሆናችሁ ከገባችሁ በቃ በመውቀስ አልጨርሰው እንዴ ስንት ትምህርት እያለ ምን ነው ይላል የከተማ ሰው። ስንት ትምህርት እያለ ምንድነው የምሰድባችሁ? ወደ ትምህርታችን እንሂድ። ስለዚህ ቅዱስ ሉቃስ ከሌሎች ወንጌላውያን ለይቶ በጣም ብዙ ፍሬ ነገሮችን ጽፎልናል። በሉቃስ ወንጌል ብቻ እንደው ሉቃስ ወንጌል ሁሉም ወንጌሎች የምህረት ወንጌሎች ናቸው። በተለየ ግን ቅዱስ ሉቃስ የእግዚአብሔር ምህረት ወንጌል ተብሎም ይጠራል። ምህረቱን አብዝቶ ነው የሚጽፈው። እግዚአብሔር እንዴት አድርጎ ምህረት እንዳደረገ ደጉ ሳምራዊ የሚባለው ሉቃስ ወንጌል ምዕራፍ 15 ላይ የምታዩዋቸው ሶስቱ ጠፍተው የተገኙ ነገሮች እነዚህ የእግዚአብሔርን ምህረት የሚያሳዩ ናቸው። ብዙ ልግስናውና ብዙ ትዕግስቱን ያን የጻፈና የምህረት ወንጌል ነው። በዚህ በሉቃስ ወንጌል ምዕራፍ 15 ላይ ሶስት ጠፍተው የተገኙ ነገሮች አሉ። ከነዚያ ውስጥ ጠፍቶ የተገኘው በግ እና ጠፍቶ የተገኘው ምን ልጅ አለ። ጠፍቶ የተገኘውን ልጅ ብዙ ቀን ተምራችሁታል። ይሄኛውንም ተምራችሁታል። ዛሬ የምንማረው ጠፍቶ የተገኘው ምንድን ነው? አቤት እሺ፣ አንዲት ሴት ነበረች ይላል እና 10 ድህረም ነበራት፣ ወይም ደግሞ መክሊት ወይም ሳንቲም ወይም ጌጥ ድሪ ሳንቲም ብለው ነው እንግዲህ ሊቃውንት የተረጎሙት። ያው እንግዲህ ከብር ድሪ ይሰራል፣ በሱ ይሆናል። ሳንቲሙን አቅልጠው ስለሚሰሩት ሊሆን ይችላል። ጌጥ የሆነው ሳንቲም የተባለ 10 ጌጣጌጦች ነበሯ። በገጠር ድሪ የሚባል ነበረ። ዛሬ እንግዲህ ምን እንደሚባል አላውቅም። እሱ 10 ነበራት እና አንደኛው ጠፋት። ብትል ጠፋት። እቺ ሴት 10 መክሊት 10 ጌጥ ቢኖራት ከ10ሩ አንዱ ቢጠፋት ምን ታደርጋለች ነው ያለ ጌታ ብሎ የጠየቀ። አንዲት ሴት 10 ጌጦች ቢኖሯት አንዱ ቢጠፋት ምን ታደርጋለች? አኮኑ ተሐቱ ማይቶተ ወታበር ወትፈነቅል ኩሎ ዘውስተ ቤታ ወተሐስስ እንተ ተገልፈታ። ያቺ ሴት መብራት አብርታ
የቤቱን ዕቃ ሁሉ ግልብጥ አድርጋ ሁሉን ምስክርክሩን አውጥታ የጠፋችውን 1 ሳንቲም የምትፈልግ አይደለችም ወይ አላቸው። ባገኘቻት ጊዜ አንዲቱን ሳንቲም ባገኘቻት ጊዜ ቤቷ ውስጥ ካለው ከ9 ድርም ወይም ከ9 ሳንቲም ይልቅ በአንዲቱ ትደሰታለች። ወትጸው ወራ ወአይረክታ ምድራቸዋለች። ጎረቤቶቿን ወዳጆቿን ትጠራና ተፈሳሃን ከኔ ጋር ደስ ይበላችሁ፣ የጠፋችው ሳንቲም የተገኝታለችና ደስ ይበላችሁ ብላ ቀድሞ ከነበራት 9 ሳንቲም ይልቅ በአንዱ ከጎረቤቶቿ ጋር የምትደሰት አይደለም ወይ አላቸው። ከማውጄ ይከውን ባህሉ ሀጥ ዘይኔስ ፍስሐ በውስተ ሰማያት፣ እንደዚህ ሙሉ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ደስታ ይደረጋል ብዬ እንዲደረግ በእውነት እነግራችኋለሁ አለ። ንባቡ ይሄ ነው። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። እሺ ምን ሰው ናት የምትፈልገው? ምንድን ናት? ወንድ ሴት? ተናገሩ። ምን ስንት ጌጥ ነበራት? ስንት ጠፋት? ምን አደረገች? ፈለገች አይደል? ፈለገች አይደለም። አንድ የረሳችሁት ነገር ምንድን ነው ያደረገች? መብራት አበራች በሉ እንጂ ሁሉን ፈነቀለች በሉ። ከዛ ምን አደረገች? ፈለገች። አንዱን ስታገኝ ምን አገኘ? ምን አደረገች? ጎረቤቶቿ አጠራችና ደስ አላት። ከስንቱ ይልቅ? ከ9 ይልቅ በተገኘው በስንቱ ደስ አላት? በአንዱ ደስ አላት። እግዚአብሔር የተመሰገነ ይሁን። ትርጉሙን ነግሬያችሁ ወደ ቤታችሁ አላስመሻችሁም። 3ቱን ላስተምራችሁ ነበር። አንዷን ብቻ የመረጥኳት ለዚያ ነው። የጠፋው በግ፣ የጠፋው ሳንቲም እና የጠፋው ሰውዬ ብዬ ላስተምር ብዬ ስለካ መሽቷል። ስለመሸ ሳንቲሟን ብቻ ሰውን ብር ስለሚወድ ወደ ብሩ ጠጋ እንበል ብዬ ብሩን መረጥኩት። ተወዱ የለ ተወዳላችሁ ብዬ አስባለሁ። ጥናት የሚያስፈልገው ነገር ነው እንጂ በግምት መናገር ሎጂካል አይደለም። ግን ዞሮ ዞሮ ሳንቲም ተወዳላችሁ ተብሎ ይታሰባል። እሺ የጠፋው የተገኘው ሳንቲም። ይቺ ሴት ማን ትመስላችኋለች? ቅድስት ቤተክርስቲያን ናት። 10 ሳንቲሞች ወይም 10 ጌጦች ያሏት ሴት ቅድስት ቤተክርስቲያን ናት። 10ሩ ጌጦቿ የተባሉ ደግሞ ምን ይመስሏቸዋል? 10ሩ ጌጦቿ የተባሉ ፍጹም የሆነ የምዕመናን ህብረት ነው ወይም የምዕመናን ክብር ነው። በእስራኤል ባህል 7 ቁጥር፣ 10 ቁጥር፣ 30 ቁጥር፣ 60 ቁጥር፣ 100 ቁጥር ምንድን ናቸው? ፍጹም ናቸው። በእኛ ሀገር ለምሳሌ 10 ቁጥር ፍጹም ነው አይደል? ፍጹም ነው ማለት ነው። ፍጹም ነው። እንዴት ነው ፍጹም? እንከን የሌለው ወይም ደግሞ ሙሉ ነው በሉ። ለቁጥር ሙሉ ይሻላል። ሙሉ ነው። እንደ ሙሉ ቁጥር ይቆጠራል። ፍጹም። ለምሳሌ የሆነ ሰው ወንድሜ አቤት 500 ብር ታበድረኛለህ? ዝም። ወንድሜ 500 ብር ታበድረኛለህ? ዝም። ወንድሜ 500 ብር ታበድረኛለህ? በአራተኛ ምን 10 ጊዜ ይጨቀጭቀኛል። ግን ስንት ነው? 4 ነው ያለው አይደል ሰውየው? 10 ጊዜ ይጨቀጭቀኛል ማለት ነው። ፈጽሞ ማለት ነው። ደከመኝ እባክህ አንተ ሰውዬ ስራ የለውም ወይ ማለት ነው ማለት ነው። 10 ጊዜ አጨቅጭቀኝ ማለት ፈጽሞ አጨቅጭቀኝ ነው ጉዳዩ። 10 ቁጥር በእስራኤል ፍጹም ነው። ፍጹም ቁጥር ነው። ስለዚህ ፍጹም የሆነ የምዕመናን ህብረትና ክብር ነው። ልብ ብላችሁ ሰው የምዕመናን ክብራቸው ፍጹም ክብሯን። ለምንድን ነው ጌጥ የተባለ? ልብ በሉ። ጌጧ የተባለ ለምን መሰላችሁ? ቅዱስ ጳውሎስ ከመሊቀ ጸረብት ጠቢብ አስተላለፍ መሰረተ ብሎ ከመሊቀ ጸረብት ጠቢብ እንደ ብልህ አዋቂ አናጺ አድርጌ እኔ አንጻለሁ ወብነማይ ዘንቱ ሰነዲሁ ፊነ ኢየሱስ ክርስቶስ። እኔ እንደ በጎ አዋቂ አናጺ ቤተክርስቲያንን እሰራለሁ። የማዕዘኑ ድንጋይና የሥራው ባለቤት ግን ማን ነው ይላል? ክርስቶስ ነው ይላል። ይህንን ቅዱስ ጳውሎስ ቆሮንቶስን በተረጎመበት ድርሳኑ ላይ ቅዱስ ዮሐንስ አፈወርቅ ምን ያብራራዋል መሰላችሁ? ቅዱስ ጳውሎስ እውነተኛ አናጺ ነው። ኢየሱስ ክርስቶስ ደግሞ የአናጺው ጉልበት ነው። የተሰራችው ቤት ደግሞ ቤተ ክርስቲያን ናት። ቤተ ክርስቲያንን አስውበው
ውብ ቤት አድርገው የሚያሳዩት የተጠራቀሙ እያንዳንዳቸው በስርዓት የተቀረጹ በቦታቸው የተቀመጡ ውብ ድንጋዮች ናቸው። ስለዚህ ብልሃተኛው አናጺ ቅዱስ ጳውሎስ፣ የህንፃው የአናጺው ኃይል ክርስቶስ፣ ውቢቱ ቤት በልክ ከተሰሩ በቦታቸው ከተጋጠሙ ድንጋዮች የተሰራችው ቤት ቤተ ክርስቲያን፣ እያንዳንዱ ድንጋይ አንድ ክርስቲያን ነው ይላል ቅዱስ ጳውሎስ። እያንዳንዱ ድንጋይ አንድ ክርስቲያን። እግዚአብሔር ለቤተ ክርስቲያን መስሪያ ዓለም ከተፈጠሩ ጀምሮ ይሄን አሁን የቅዱስ ጊዮርጊስን ቤተክርስቲያን ለመስራት ይሄን የሚያህል ድንጋይ አይፈጥርም ነበር? ለምን ይመስላችኋል? ድንጋይ አጠራቅመን እንድንገጣጠም ያደረገ ቤተክርስቲያኑ ይሄ አንድ ድንጋይ አይደለም፣ የተገጣጠሙ ድንጋዮች ናቸው። ይህንን ቤተክርስቲያን ውብ አድርገው ከርቅ እንዲታይ ፎቶ እንድናነሳው እንድንቀርጸው ያደረገ የተጠራቀሙ በቦታቸው በልክ የተቀመጡ ድንጋዮች ናቸው። ክርስቲያኖች ልካቸውን ይዘው ተቀርጸው አባጣ ጎርባጣው ለቆላቸው ብልሃናት ቀርጿቸው መጥተው በቤተክርስቲያን በቦታቸው ግጥም ሲሉ ቤተክርስቲያንን ጌጥ ይሆናል። እናንተ ቤተክርስቲያን ጌጦች ናቸው። የምሬን ነው የምነግራችሁ። ግን ይህ ወልጋዳው ድንጋይ ያልተጠረበው ድንጋይ ህንፃውን በበነጋው ነው የሚንደው። መጥቶ ያለ ቦታው የሚቀመጥ ድንጋይ ወይም ጅላጅል አናጺ ያስገባው አንድ ሞኝ እጁን አውጥቶ የሰበካው ጉባኤ አባል ያደርጋቸዋል። የዚህን አላልኩም፣ ብቻ እንዳጠቃላይ ነው እያወራሁ ያለው። ስነ ስርዓት ያዙ። አንድ ሞኝ ይመርጣቸዋል። ይሄ ጅል አናጺ ያለ አይደለ? አናጺ እኮ የትኛዋ ድንጋይ እንደው አምጥቶ በልኳ ዝም ብሎ ገብቶ ግጥም ሲያደርጋት ልብን እሰይ ያሰኛል። ሲያዩት እራሱ ማለት ነው። እንደዚያ ያለ በልኩ ሰውን የሚመርጥ እገሌ እዚህ ቦታ ይቀመጥ ብሎ ልከኛውን ሰው ከልኩ የሚያስቀምጠው ደግሞ ትንሿ ድንጋይ ትልቁ ድንጋይ መቀመጥ ያለበት ቦታ ላይ ስትቀመጥ ህንፃው ይፈርሳል፣ መሸከም አትችልም። ምዕመናን በካህናት ቦታ ገብተው ሲበጠብጡ ቤተክርስቲያን ያፈርሷታል። ትልቁ ድንጋይም በትንሿ ቦታ ከተቀመጠ ይፈርሳል። ካህናትም ወደ ምዕመንነት ከወረዱ ይፈርሳል። ከፍ ማለት ይገባል። ስለዚህ በልክ ጎበዝ የእግዚአብሔር ቤተሰቦች፣ አንድ መነኩሴ አንድ ሰው እንዲህ ብሎ ሰደበው። አንተ አህያ አለው። አህያን ያህል ክብር ሰጠኝ ወንድሜ። አህያ እኮ ጌታዋን ተሸክማ ይዞረች ነው። እኔ ከጌታ ርቄ የምኖር ኃጢአተኛ እኮ ነኝ። ድንጋይ አለው። የድንጋይ ያህል ድንጋይ እኮ የክርስቶስ መቅደሱ ነው፣ የሚታነጽበት ነው። እኔ መቼ ያን ያህል ክብር አግኝቼ ብሎ ስድብ አጥቶ ጥሎት ሄደ። እንደው የትዕግስት ማስተማሪያ ነው። ጉዳዩ ግን ሊባል የተፈለገው ምንድነው? አሁን ማምጣት የፈለግኩት የእግዚአብሔር ሰዎች እኔ ከቤተ ክርስቲያን አንዱ ድንጋይ ነኝ ብላችሁ አስባችሁ እስኪ አንዱ ድንጋይ ነኝ በሉ ንገሩኝ እንጂ አንዱ ድንጋይ ነኝ። እስካሁን አንድ ሰው መጥቶ አሁን ይህንን ቤተክርስቲያን መጥቶ ጭቃ ወይም የከብት በጣምቶ ቢቀበው አታ ምን አይነቱ ማፈሪያ ነው ቤተክርስቲያንን በትቀበው አለ አትሉም? ትላለች አትሉ? አይበሽቃችሁም? ቱቱቱቱቱቱቱቱቱቱቱቱ ያልሰማ ምክንያቱስ የሆነ ሰውዬ ቤተክርስቲያኑንበት እየቀባው ነው አትሉ? ትላላችሁ። አሁን እኛ ያልተቀባ ነው ጭቃ አለ። እግዚአብሔር ያሳያችሁ። እኛ መጠረብ የለብንም። ብዙ መጠረብ ያለብን ብዙ ያበጠ ነገር አለ፣ ብዙ ወልጋዳ ነገር አለ። ተስተካክለን ቤተክርስቲያን ውስጥ እንሰብሰብ። እዚያ ተጥለን እንዳንቀር ለምንም ማንጠቀም እንዳንሆን። የቤተ ክርስቲያን ፍጹም ጌጦቿ ምእመናን ናቸው። ለዚህ እኮ ነው ሁላችሁ ቅዳሴ አባቶቻችን ሰዓታቱን እንኳን ቀደም ብለው ለዚህ 8 ሰዓት የሚጨርሱት ቅዳሴ ውስጥ ከ11 ሰዓት እንዲጠበቅ የሚደረገው ለምን ይመስላችኋል? ምእመናን ሳይመጡ ቅዳሴ አይግቡ ይላል ፍትሐ ነገሥት። ለምን? የቤተ ክርስቲያን ትርጉሟ ምእመናን ስለሆኑ ክርስቶስ በዚህ ያህል በቅር ሁሉ በስርዓት ተጋጥሟል ስለተባለ ቤተክርስቲያን ሲባል እኛ ተሰብስበን በብዙ ብር የምናንጸው 3000 ካሬ ላይ 2000 ካሬ ላይ 4000 ካሬ ላይ ያረፈው አይደለም። እሱ ላይ አይደለም ጉዳዩ። ቤተክርስቲያን እነዚህ ድንጋዮች የሚያሳዩት ሁላችንም መጥተን ቤተክርስቲያን ውስጥ መጋጠም አለብን። ድንጋይ ብቻውን ቆሞ ቤተክርስቲያን አይሆንም። አንድ ክርስቲያን በቤቱ ጻድቅ ሊሆን ይችላል፣ ንጹህ ሊሆን ይችላል፣ ለጋስ ሊሆን ይችላል፣ ጥሩ ሰው ሊሆን ይችላል። ቤተክርስቲያን ውስጥ መጥተን ካልተጋጠምን ግን ቤተክርስቲያን መሆን አንችልም፣ መቆምም አንችልም፣ ቤት መሆን አንችልም። ክርስቶስም አያድርብንም። አንድን ድንጋይ ቤት አድርጎ የሚኖር ሰው አለ? የለም።
እግዚአብሔር የሚያድርብን ተሰብስበን ስንጋጠም ነው። በየፈተታችን የየራሳችን ሰባኪ እያበጀን፣ የየራሳችን መነኩሴ እያበጀን፣ የየራሳችን የምንከተለው ቲፎዞ ምን ሆነ ጳጳስ እያበጀን፣ የየራሳችን ጉዳይ እየሮጥን ቤተክርስቲያን አትሆንም። ተሰብስበን መጋጠም አለብን። ስንጋጠም ቦታችን ጠብቀን ተቀርበን ተቀርጸን በመዶሻ እኮ ነው የሚቀረጸው። እኛ ትምህርት ተማሩ፣ ስብከት ተሰበኩ፣ ተግሳጽ ተገሰጹ እንባል እየተጠረብን ነው። ንስሐ አባት አናጺ ነው፣ መምህር አናጺ ነው። እኛ ደግሞ ድንጋዮች ነው። በቦታው የሚያስቀምጠን ደግሞ ክርስቶስ ነው። እግዚአብሔር ሁላችንንም ሰብስቦ ቤቱ ያርገን። ስለዚህ ከአስሩ ጌቶቿ ስንት ጠፋል? አቤት አንድ ጠፋል። ይሄ አንድ ሲጠፋ የጠፋው ምንድን ነው ነበር ያልኳቸው? የትምህርታችን ርዕስ ምንድን ነው? አቤት ሳንቲም ነው። ሁለት ነገር ነው ማስተላለፍ የተፈለገው እዚህ ውስጥ። እሷን አይተን ትምህርታችን ጨርሳለን። ጠፍቶ የተገኘው ሳንቲም የጠፋት ቤተክርስቲያን ነው። የጠፋት ሳንቲም ነው። ሳንቲሙ ላይ ምንድን ነው ያለው ነው? ሁለት ትርጉም ነው ያለው። አንደኛው በጊዜው እንግዲህ ጌታ የሚያስተምረው በዘመኑ ነው። በዘመኑ ሳንቲም ሲቀረጽ የንጉሱ ምስል የት ላይ ይቀረጻል? ሳንቲሙ ላይ ይቀረጻል ነው። የንጉሱ ምስል ሳንቲሙ ላይ ይቀረጻል። ስለዚህ ሳንቲም ሲጠፋ የማን ምስል ነው አብሮ የሚጠፋው? አቤት የንጉሱ ምስል አብሮ ይጠፋል። እና ይቺ ሴት ሳንቲም ጠፋት ሲባል የንጉሱ ምስል ያለበት ሳንቲም ነው የጠፋት። ሳንቲም ጠፋት ማለት የእግዚአብሔር አምሳል ከሰው ልጆች ጠፋ ማለት ነው። ሰው የተፈጠረው በምንድን ነው የተፈጠረው? በእግዚአብሔር አምሳል የተፈጠረው። የንጉሱ አምሳል እኛ ውስጥ ጠፋ። ቤተ ክርስቲያን ውስጥ ዛሬ ከልጆቿ ያጣችው ምንድን ነው? የንጉሱን ምስል። እስኪ የንጉሱን ምስል በሉ። አምሳለ እግዚአብሔር በተፈጥሮ አንጥረኛው ሲቀርጽ የንጉሱን ፎቶ እዚያ ላይ እንደሚቀርጸው ገባሬ ሁሉ ዓለም እግዚአብሔር፣ ፈጣሪ ዓለማት እግዚአብሔር በእኛ ላይ የራሱን አምሳል ቀርጾብናል። እሱ ነው የጠፋው። አሁን ቤተክርስቲያን የቸገራት ምንድን ነው? ይሄ ነው። ማህበር እዚህ ውስጥ ጽዋ ማህበር ካላችሁ ማሰብ ያለባችሁ ይሄ ነው። አንድ ቤተክርስቲያን፣ አንድ አጥቢያ፣ አንድ ሰበካ ጉባኤ ማቀድ ያለበት ይሄን ነው። እስከ ላይኛው እስከ ትልቁ የቤተክርስቲያን እርከን ድረስ መታሰብ ያለበት ቤተክርስቲያን ከልጆቿ የንጉሱን ምስል እያጣች ነው። የእግዚአብሔርን አርአያ አምሳል አጥተውታል። ሰው ወደ እንስሳነት ወርዷል። ሰው ወደ አውሬነት ወርዷል። ዝምድና ቆጥሮ ያገባ እናቱን የሚያገባ ወይፈን ነው። ዝምድና መቁጠር ቀርቷል። በፍጹም ጾም መጾም ቀርቷል። 24 ሰዓት የሚበላ እንስሳት 24 ሰዓት አይበሉም። እንዲያውም ይህ 24 ሰዓት የሚበላ በሬ የለም። ቀን ይበላል። እንዴት ያመነዝቃል? እንደሱ ነው የማውቀው። አሁን ደግሞ ጊዜ አላውቅም ምን እንደሚያደርጉ። አህያም ቢሆን ባታመነዝቅም እንዴት ሙሉ አትበላም። ጅብም እንደዚያው አይጣ ላይ ድረስ እኮ የእግዚአብሔር አምሳል ጠፋ። የእግዚአብሔር አምሳል ምን ይመስላችኋል? የእግዚአብሔር አምሳል የሚባለው ቅድስና ነው። የመጀመሪያ እያንዳንዱን እያብራራው ማስመሸት ስላልፈለኩ የእግዚአብሔር አምሳል ቅድስና ነው። ሰው ቅዱስ መሆን አለበት። ከእኔም ከእናንተም የጠፋው ቅድስና ነው። እግዚአብሔር ሳንቲም አይደለም የቸገረው። እግዚአብሔር የቸገረው የእሱን አምሳል የተሸከመ ሰው የተሸከመ ታውቃለች። እግዚአብሔር ፍጥረትን ሲፈጥር ሰንብቶ ያረፈው ምኑን ሲያይ ይመስላችኋል? የራሱን አርአያ ያየ ጊዜ አረፈ። ከዚያ በኋላ ሌላ ፍጥረት መፍጠር አላስፈለገው። አይረፈ እግዚአብሔር ሁሉ ግብሩ ዘአኀዘ ይክበር። እግዚአብሔር ከስራው ሁሉ አረፈ። ለምን? የራሱን አምሳል ፈጥሯልና። ማኅተመ ፍጥረት የሆነውን ሰውን ፈጥሯልና የራሱን አምሳል እያየ ነው። እግዚአብሔር ልቡ መቼ ያርፋል? ሰው ሲያይ። እስቲ ሰው ሲያይ በሉ ንገሩኝ እንጂ። እግዚአብሔር ሰኞ ሰማይና ምድርን አየ፣ አላረፈም። እግዚአብሔር ሰማይን ብሩህ ሰማይን ይሄንን ጠፈርን ሰኞ ፈጠረው፣ አላረፈም። እግዚአብሔር እጽዋትን ማክሰኞ ፈጠረ፣ አላረፈም። እግዚአብሔር ከዋክብትን፣ ፀሐይን፣ ጨረቃን፣ ብሩህ ብርሃናትን ፈጠረ፣ አላረፈም። እግዚአብሔር እንስሳት አራዊት ፈጠረ፣ አላረፈም። እግዚአብሔር መልአክ እንኳን ፈጥሮ አላረፈም። እግዚአብሔር ሰው ፈጥሮ ግን አረፈ።
ሰው ሲፈጠር እግዚአብሔር አረፈ። እግዚአብሔር አረፈ ማለት ደስ አለው ማለት ነው። ደስ አለው ማለት እግዚአብሔር አዝኖ ቆይቶ ደስታ ይጨመርለታል ማለት ነው። ስብረቱ ውዴታው ሆነ ተገለጠ ማለት ነው። እግዚአብሔርን ደስ የምናሰኘው ሰው ስለሆነ ነው። ሰው መሆን ነው። ምን ሆነ ያልኳችሁ? ሰው ሆነ። እግዚአብሔር የፈለገው ይሄንን ነው። ከቤተ ክርስቲያን አንዱ ሳንቲም ጠፋት ማለት ቤተ ክርስቲያን ልጆቿ እነማን ናቸው? ሊቃነ ጳጳሳት፣ ካህናት፣ ዲያቆናት፣ መምህራን፣ ምዕመናን በአጠቃላይ ቤተ ክርስቲያን ከዚህ ሁሉ የምትፈልገው የእግዚአብሔርን አምሳል። አንደኛው ቅድስና ነው። ቅዱሳን እኩኑ እስማኔ ቅዱስ፣ እኔ ቅዱስ ነኝና እናንተ ምን ሁኑ ያለ? ቅዱስ ሁኑ። እኔ ቅዱስ ነኝና ምንድን ነው? እናንተም ቅዱስ ሁኑ። እግዚአብሔር ቅዱስ ሁኑ የሚለን እያስጨነቀን አይደለም፣ እያስገደደን አይደለም። ምንድን ነው? እኛን እናት ልጇ ቢያምርበት እንደምትወደው አባት ልጁ ቢያምርበት እንዲወደው እግዚአብሔር እሱን መስለን ሲያምርብን ደስ ይለዋል። ትክክለኛ መልካችን እሱን መምሰል ቅድስና ስለሆነ ወዝንቱ ውእቱ ፈቃዱ ለእግዚአብሔር ተቀድሶ ተክሙ። የእግዚአብሔር ፈቃዱ ይሄ ነው። አንደኛ ተሰሎንቄ ምዕራፍ 4 ላይ ምንድን ነው? እሱስ እንድትቀደሱ ነው፣ ንጹህ እንድትሆኑ ነው። እንኳን እግዚአብሔር እንደው አባት እንኳን ጎረቤት ተሰብስበው ይሄ ልጅ ቁርጥ አባቱን ነው የታርገሽ ወልድሽው ይባላል። አባቱ እንደው አፍንጫውን ብታዩ ጆሮውን ብታዩ ንግግሩስ ብትሉ ሲባል አባቱ ደስ ይለዋል። እንግዲህ እኮ ልጁን አልሰራውም እሱ እንደዛ አድርጎ አፍንጫውን ጆሮውን ብቻ ደስ ይለዋል። አባቱ ነው። እግዚአብሔር ምናችን ነው? እስኪ አባታችን ነው። አረ ንስሐ ግቡ፣ ንጹህ ሁኑ፣ ቅዱስ ሁኑ የሚለን ምንድን ነው? እሱን ስንመስል ደስ ሲለን ሰውን እኮ ያችን አያቀምስንም። እናንተ ደስ የሚላችሁ ምንድን ነው? ለምሳሌ ሰዎች የተቀደደ ሱሪ መልበስ የጀመሩት ለምንድን ነው? ፋሽን አድርገው ሰው የሌለውን ነገር ብቻቸውን ውብ ለመሆን እኮ ሰው የገዛውን ልብስ ሁሉ እየገዙ ውብ እንዳይሆኑ ሰው ሁሉ እየገዛ አስቸግራችሁ፣ ቀደው ደግሞ ውብ መሆን ፈልገው አያችሁ። ሰው የማያደርገውን ማለት ሰው ነው። ሰው ብቻውን ነው ውብ መሆን የሚፈልገው። እግዚአብሔር ግን ቸር ስለሆነ ያንን የእሱን ውበት በምድር በሰማይም አንድ ውብ ነው ያለ፣ እሱም እግዚአብሔር ይባላል። አንድ መልካም ነው ያለ እግዚአብሔር ነው። ያንን መልካምነት እግዚአብሔር ሰጥቶናል። ሰውን ሰው ያሰኘው ቅድስናው ነው። ቅዱስ እንድንሆን እንፈልጋለን። ስለዚህ እግዚአብሔር ቤተሰቦች አሁን ተሰብስበን እናስቀድሳለን፣ እንጾማለን፣ እንጸልያለን፣ እንሰጣለን፣ እንመጸውታለን። እግዚአብሔር ግን አንድ ነገር ይፈልጋል፣ መቀደስ። እንድንቀደስ የሚያደርግልን አንድ ንስሐ መግባት፣ ሁለት ክፉ ፍላጎቶቻችንን ቆርጠን ማቆም፣ ሶስተኛ ከእሱ ጋር ተዋህደን መኖር፣ ቅዱስ ሥጋውን ክቡር ደሙን ተቀብለን፣ አራተኛ እሱ ባሰማራን የሕግ ፈቃድ መኖር። ይህንን ስናደርግ ምን ይሆናል? እንቀደሳለን። ያን ጊዜ ከእሱ ጋር ህብረት እንሆናለን። ህብረት ሲኖረሳ አካሉ እንሆናለን፣ ቤተሰቦቹ እንሆናለን። እግዚአብሔር ደስ የሚለው በዚህ አንደኛው ቅድስና ነው። ሁለተኛው እግዚአብሔር የሰጠን ምንድን ነው? ፈጣሪነት ነው። እስኪ ፈጣሪነት ነው። ፈጣሪነት ማለት አስቦ መስራት ነው። ማቀድ፣ መስራት። ሰው ፈጣሪውን መስሎ ፈጣሪ ነው። ይሄው አውሮፕላን ተፈለሰፈ፣ ይሄው ኮምፒውተር ተፈለሰፈ። ይሄ ምንድን ነው? ሰው እግዚአብሔርን ስለሚመስል እግዚአብሔር እንደፈጠረ እግዚአብሔር ከሌለ ነገር ፈጠረ፣ ሰው ደግሞ ከተፈጠረ ነገር ፈጠረ። ፈጣሪ እንድንሆን እግዚአብሔር ሰጥቶናል። ፈጣሪነትን፣ የጸጋ ፈጣሪነትን አስበን እንድንፈላሰፍ፣ እንድንራቀቅ፣ ሀገርን የሚያድን ቤተክርስቲያን የሚጠቅም፣ ራሳችን የሚጠቅም፣ ትውልድ የሚያሻግር፣ ለነገ የሚሆን ነገር እንድናስብ እግዚአብሔር ፈጣሪነትን ሰጥቶናል። ለምን ተጎልተው ጉድ ደግሞ ይመሻል ነገር ሰው ናችሁ እናንተ? አዎ ናችሁ። ይቀርበል ሰው የመጀመሪያ ቅዱስ መሆን አለበት። ሰው እዚህ ሰው ወር ለዚህ መቀደስ አለበት። ሁለተኛ ፈጣሪ መሆን አለበት። የምናቅድ የምንነድፍ መሆን አለበት። ቁጭ ብላችሁ ኢትዮጵያ ውስጥ ተንኮል ነው ሰው የሚፈጥረው። ተንኮል ጀግና ነው በእውነት። እንደው ስራ ፈታችን ፈጠር ነው። ፈረንጆች ቢያንስ የክፍለ ዘመን ቂም ነው የሚኖራቸው፣ የሰሞን የሚኖራቸው ይመስለኛል። የክፍለ ዘመን በደንብ አሁን እኛም ለምሳሌ በአፄ ምኒልክ ጊዜ የአቄሞብን ባድዋ ጦርነት አለ። ከዛ በጃንሆይ ጊዜ ተመልሶ የመጡ አቄሞ ነው። አቄሞ ተመልሶ ይመጣል። እነሱ 100 ዓመትም 50 ዓመትም ያቄማሉ። እንደው የሳምንት ቂም ግን የላቸው። ኢትሶክ ምናምን ብለው ቴክ ኢት ኢዚ ብለው ነው የሚያልፉ። ኢትዮጵያውያን ግን ስራ ፈት ስለሆን እንትና
ከእንትና ጋር እንዴት ሊገናኝ ቻለ ሲል ነው የሚውለው ዝም ብሎ ማለት ነው። ነገር ግን እንደው ምን አለ እንደው ነገር ከምትሰነጥቁ ግራንጣ የምትሰነጥቁ ሰፌድ ሊሆን ነበር እኮ እውነቴን የምነግራችሁ ማለት ነው። እንደው ቁጭ ብሎ ይሄ ኧረ እንደው እባካችሁ ስለ እግዚአብሔር አስቡ። መቼ ታስባላችሁ? ቁጭ ብላችሁ። አሁን እኮ እንዳታስቡ ደግሞ እየተሰራ ነው። እንዳታስቡ በደንብ ተደርጎ በኢንተርኔት በጣም ብዙ መተግበሪያ ተፈልስፎ ለዚያ ደግሞ አይምሮን ከአይን ጋር የሚቆጣጠር የላይቲንግ ሲስተም ተመስርቶ መብራቱ በደንብ ላይን እንዲማርክ ተደርጎ ኢንተርኔት ላይ አፍጥተህ እንድታድና እንዳታስብ እየተሰራ ነው። ስለዚህ ቤተክርስቲያን ምን አጣች? ሰው የሚያስብ ሰው አጣች። ቁጭ ብሎ ንነት የሚደረግበትን አያውቅ። እንደው የላሊበላ የሚሄዱ እናቶች ጥሩ ነው። ለዚያው ማርልኝ ያን ምንቻ ነው ያን ግትቻ ይዤው እንዳልመጣ የለውም ማንገቻ። እንደው እናቶች ልክ ናቸው እኮ እንደው ግትቻ ደግሞ ማንገቻ የሌለው በምን ታነሱታላችሁ? የሚንከባለን ማለት ነው። ድውል ነገር አስቸጋሪ እኮ እውነቴን ነው። ኧረ በሞት ያነቡ እስቲ አስቡ እውነቴን ነው። ባለፈው የዛሬ ዓመት የግብፅ ገዳማትን ለመሳለም ግብፅ ሂጄ አንድ መጽሐፍ ሱቅ ልገዛ ሂጄ አንድ መጽሐፍ ረስቼ መጣሁ። አንድ ገዝቼ ሌላ ረስቼ ሌላ ሱቅ የገዛሁትን እና የሱቁ ባለቤት ፈልጎ እየሮጠ መጣና ምን እንዳለ ታውቃላችሁ? መጽሐፍ ረስተሃል አባ ወይም ሚስተርም አላለም። ዝም ብሎ ምን ሲሰራ ምን ብሎ መሰለኝ ሰጠኝ ብሎ ነው የሰጠኝ። አይገርማችሁ? በጣም እንዴት እንደተጫወተብኝ ማለት ይነግረኛል። እስካሁን ብሎ እንዴት ነው እዚህ አካባቢ ብሎ የለም እንደ ብሎ ይነግረኛል። ስለዚህ እንደው እስኪ አንድ እንዲህ በሉ እንደዚህ እስኪ እንደው እባካችሁ ፕሊስ ነው የሚባለው። አስቡ እስኪ እንደው አስቡ። ትናንትን ነገር የዘላለም ሕይወትን ፍርድን አሁን ያለንበትን ሀገራችንን ቤተክርስቲያናችንን እስቲ አስቡ። እውነቴን አፄ ኃይለ ሥላሴ አዲስ አበባ አንድ ትምህርት ቤት ሰኔ ላይ ትምህርት ሲዘጋ የሚባላል አይደለ? እዚያ የወዳጅ በዓልም ይባላል። እዚያ መዝጊያው ላይ ተገኝተው መዝጊያ ንግግሩን ያደረጉት እሳቸው ናቸውና ለተማሪዎች ልጆች የመማር ውጤቱ ማሰብ ነውና እንድታስቡ እለምናችኋለሁ ነበር። አሁን ሰው ዲግሪ ይዞ ማያስብ፣ ማስተርስ ይዞ ማያስብ፣ ፒኤችዲ ይዞ ማያስብ እንደው ምንድን ነው ሰው ምንድን ነው? ሀሳብ እኮ ነው። እስኪ አስቡ፣ በሞት ያስቡ። ቢሮ እኮ ቁልፍ ይዞ ማለት አይደለም እኮ ማሰብ ነው። እንደዚያ ሰውዬ እንዳለው ማለት ነው። እስኪ አስቡ በሉ። ምንድን ነው ያልኳችሁ? አንድ ጊዜ እንደው ፈላስፎች ራሱ እንኳን ያስባሉ፣ እንኳን ክርስቲያን ረተው ሶቅራጥስ አንድ ቀን ሰው አዳዲስ ነገር እየሄደ የሚሰማበት አደባባይ አለ። ፈላስፎች እየሄዱ የሚፈላሰፉ አዲስ ነገር የሚናገሩበት እዚያ ሄዶ ቁጭ አለ። ሰው ሁሉ ሶቅራጥስ አዲስ ነገር ይናገራል እያለ ቁጭ ብሎ ቢጠብቅ ጉች እንደ ጣዖት ቁጭ ብሎ ዝም አለ። እስከ ምሳ ሰዓት ጠበቁት ዝም። እስከ 7 ሰዓት ጠበቁት ዝም። ምሳ በልተን እንምጣ ብለው ምሳ በልተው ሲመጡ ዝም። እስከ ራት ጠበቁት ዝም። አንዳንዶቹ አይ በቃ እንሂድ እንግዲህ ብሎ ሄዱ። ሌሎቹ ግን ማለዳ አብረን ነው እንቀር ብለው አደሩ። ጠዋት ሲነጋ ምን ሆነ ነው አለ እያሰቡ። ስንት ሰዓት ማለት ነው? ስንት ሰዓት ነው? አስተምሯል አላስተማረም? አሁን ንገሩኝ። አስተምሯል አላስተማረም? አስተምሯል። ይኸው ብዙ ከመለፍለፍ አስቡ እስቲ ነው። እስቲ ቁጭ ብላችሁ አስቡ። ውላችሁ መጣችሁ ቤት ውስጥ ከምትንታቱ እስኪ አስቡ። ከመናገራችሁ በፊት ከመስራታችሁ በፊት እስኪ አስቡ። ከመግባታችሁ በፊት እስኪ አስቡ። ከመሳደባችሁ በፊት አስቡ። እንደው አስቡ እስቲ ነገ ምን እንደምንሆንም አስቡ። በዚህ አካሄድ እንደው መጨረሻ ምን ይሆናል ብላችሁም አስቡ። ኧረ በሞት ያስቡ። እናስብ። እግዚአብሔር ማሰቢያውን ይስጠን። ማሰብ ሰውን ሰው ያሰኘዋል። በእውነቱ ማለት ሰውን ሰው ያደረገው ማሰብ ነው እና እግዚአብሔር ምን መስልበት እሱ ነው። አስበን ፈጣሪ እንድንሆን ነው። ሌላስ ነፃ ፍጡራን እንድንሆን አድርጎናል እግዚአብሔር። እግዚአብሔር ነፃነት አለው።
እስኪ ነፃ ፍጡራን በሉ። እግዚአብሔር የምንመስልበት አንዱ መልኩ ነው። አንዱ መልካችን ነፃነታችን ነው። ነፃነት እስኪ ነፃነት በሉ። ነፃነት እዚህ በዓለም ላይ ተማርን የሚሉት ማለት ይቅር በሉ። የተማሩ ሰዎች የተማሩ መጻደቅ እንዳይሆን ይቅር በሉ። እኔ ትምህርት አልንክም፣ እማምላክን ተውት። እንደው ሁሉም ነገር ትምህርት ነው። ዞሮ ዞሮ ትምህርት ነው፣ ትምህርት ነው። እና የተማሩ ሰዎች በዚህ ዓለም የተማሩ ሰዎች ምን ይላሉ መሰላችሁ? ነፃነት 3 ነው አሉ። ይቅርታ በመጠየቅ የፈረንጅ ቃል ይናገራሉ። እና 3 ምንድናቸው? ፍሪ ፍሮም፣ ፍሪ ቱ እና ፍሪ ቱ ቢ ይባላል። እስኪ በሏቸው። ልቃችሁት ነው አይደል? በሉት፣ አይዟችሁ፣ ሊቅ ናችሁ። እሺ በሉ፣ ዝም ብላችሁ በሉ። ፍሪ ፍሮም በሉ፣ ፍሪ ቱ እና ፍሪ ቱ ቢ እና የዚህ ዓለም ሰዎች ነው እንደዛ የሚሉት። ፍሪ ፍሮም ማለት ከአንድ ነገር ነፃ መሆን፣ መላቀቅ። እስቲ መላቀቅ ወደ መላቀቅ፣ ማንም እንዳይገዛ መሆን ማለት የማንም ባሪያ አለመሆን፣ በራስህ መቆም ማለት ነው። እሱ ሰውን ሰው ያሰኘው ፍሪ ፍሮም ማለት ነው። ስለዚህ ነፃ መውጣት አለብን። ከራሳችን ጀምሮ ነፃ መውጣት አለብን። ስልካቸውን ያዝባቸዋል አይዝባቸውም? ነገር እንጂ የሰው ልጅ ወሬ ሲያወራ ቆይቶ ጓደኞቹ እንደወጡ መጀመሪያ የሚያደርገው ምንድን ነው? ስልኩን ከኪሱ አውጣት። ባሪያ መሆኑን የምታዩት በዚህ ሰው የስልኩ ባሪያ ነው። ከራሱ ነፃ መውጣት አልቻለም። ከራስ የራስን ጭምር ባሪያ ለመሆን ቅዱስ ጳውሎስ ምንድን ያለው? በዋጋ ተገዝታችኋልና የራሳችሁ አይደላችሁም፣ የሰው ባሪያም አትሁኑ ብሎ መጀመሪያ ከራስ ባርነት መውጣት፣ ከራስ የምቾት ቀጠና ወጥቶ ማሰብ መቻል፣ ከራስ ቅርፍት መውጣት፣ እንደ እግዚአብሔር ማሰብ መቻል። አሁን ኢጎ የሚባለውን ነገር ይሄን ራስ ወዳድነትን ሰብሮ መውጣት፣ እሱ ነው ነፃነት ማለት። እሱ ከኃጢአት ተናዘዙ፣ አትዘሙቱ፣ አትስፈኑ፣ እንዳትሆኑ የሚባለው የዚያ ነገር ባሪያ አትሆኑ። እናንተ ነፃ ፍጡራን ናችሁ። እግዚአብሔር ማንንም እንደማይገዛው አጋዚ እንደሆነ እናንተም አጋዛያን ናችሁ፣ ንጹሖች ናችሁ። የማንም ባሪያ መሆን አይገባችሁም። አሁን ከዛሬ ጀምሮ ማሰብ ያለብን ምንድን ነው? እኔ እግዚአብሔርን የምመስል ፍጡር ነኝ። እግዚአብሔርን የምመስለው አንዱ ደግሞ በምንድን ነው? በነፃነቴ ነው። ስለዚህ የራሴ እንኳን ባሪያ መሆን የለብኝም። ከራሴ ራሱ ነፃ መውጣት አለብኝ ዛሬ ብለን ማሰብ አለብን። ፍሪቱ ማለት ደግሞ ምን ማድረግ ነው? የማድረግ ነፃነት ነው። የማድረግ ነፃነት ነው። ኃጢአትን እንድትሰራ ነፃነት ሰጥቷል። ጽድቅ እንድትሰራ ነፃነት ሰጥቷል። ፍሪ ዊል የምትባለው ነፃ ፈቃድ የምትባለው እሷ ነው። ማንም ሳያስቸግርህ ጽድቅንም ኃጢአትን እንድትሰራ ፈቅዶልሃል እግዚአብሔር። ይሄ እግዚአብሔር የሰጠን ነፃነት ነው። አሁን ብድግ ብላችሁ ምንድን ነው ምን ይደረግ ሰይጣን እኮ ነው እንላለን። በፍጹም። እስኪ አንድ ጥያቄ ልጠይቃችሁ። አሁን ምን የመሰለ የስጋ ወጥ ፈልጉ እስኪ። አንድ ወጥ አይነት ጥሩ ወጥ በሉ እንጂ ተውት። እሺ ክትፎ አሁን ክትፎ ደጅ ላይ እየተሰራ ብታዩና እዛ ሄደ የሰዎቹን ክትፎ ብር ሳይኖር ግጥም አድርገህ ፖሊሲ ምንድን ነው ሲለው ምን ላድርግ እነሱ ናቸው ሰርተው ይባላሉ። ሰዎቹ አጓጉ እንጂ እጅህን አልጨበጡ። ማጓጓት ነው የሰሩት። እየሰማችሁ ነው። የሰውየው ሚስት ተቀባብታ ምናምን ስትሄድ ሂደህ ለቀም አድርገህ እንዴት ሲባል እንደምን ማን ተቀቢ ብሏታል ልትል ነው አይባልም። ይሄ ማጓጓት ነው። ፍላጎትን ነው እንጂ የሚቀሰቅሰው ሰይጣን እጅን ይዞ ኃጢአት ውስጥ የከተተው ሰው የለም። ወደን ለምደን ነው የምንሰራው። ኃጢአት ያለ መስራት ነፃነት አለ። ፍላጎትን ነው የሚገዛ። ፍላጎትን መግዛት ትችላለህ። መግዛት የምትችለው በፈራህ ጊዜ ስለማታደርገው። ምልክቱ እሱ ነው። ስትፈራ አታደርገው። ሰው ደረሰብኝ ስትል አታደርገው። ስለዚህ አንድን ነገር የማድረግ ነፃነት ሰጥቶናል። ክሂልም ጭምር የሰጠን ፍሪ ቱ ቢ የመሆን ነፃነት ሰጥቶናል እግዚአብሔር። ምን የመሆን ነፃነት? መልአክ የመሆን ነፃነት፣ እሱን የመምሰል ነፃነት፣ ገዢ የመሆን ነፃነት፣ በመንግስተ ሰማያት ንጉሥ የመሆን ነፃነት፣ ክርስቶሳዊ የመሆን ነፃነት ሰጥቶናል እግዚአብሔር። ሊቅ የመሆን ነፃነት ሰጥቶናል። ቅዱስ የመሆን ነፃነት ሰጥቶናል። ሁሉን የምንመረምርበት ልብ ያለን ሰዎች የመሆን ነፃነት ሰጥቶናል። እኛ የክርስቶስ ልብ አለን ብሎ ቅዱስ ጳውሎስ እንደተናገረ
እኛ የክርስቶስ ልብ አለን ያለውን ቅዱስ ዮሐንስ አፈወርቅ ደግሞ ቆሮንቶስ በተረጎመበት በሰባተኛው ድርሳን ሲናገር ነው የሚናገረው። እኛ የፓይታጎረስ ልብ አይደለም ያለን፣ የሶቅራጥስ ወይም የአርስቶትል አይደለም ልብ ያለን፣ እኛ የአምላክ ልብ ያለን እግዚአብሔር በሚያስብበት ልብ የምናስብ ሰዎች ነን። የክርስቶስ ልብ አለን። ያንን የመሆን ነፃነት ለእኛ ተሰጥቶናል። ብትችል እንደ ቅድስት ክርስቶስ ሰምራ አጋንንትን ለቀም አድርጎ የመግዛት፣ እንደ አቡነ ተክለ ሃይማኖት በነፋስ ክንፍ የመብረር፣ እንደ አቡነ ተክለ አልፋ በመቋሚያ ጭምር እስከ ማስመስከር አፍ አውጥቶ እስከ ማናገር፣ እንደ አቡነ ሐራ ድንግል አህያው ሰው የሚሰራውን ስራ እንዲሰራ በማድረግ መስራት ይቻላል። እንደ አቡነ ሂሩት አምላክ ደንጊያውን ጀልባ የማድረግ ተሰጥቶናል። እንደ አቡነ ገብረ መንፈስ ቅዱስ በመብረቅ ተጭኖ የመብረር ተሰጥቶናል። የመሆን ነፃነት ልክ የሌለው ነፃነት ይሰጣል። ልክ የሌለው አጥር የሌለው ነፃነት እግዚአብሔር ሰጥቶናል። አጥር የሌለው እሱን የመብላት የመጠጣት ነፃነት ሰጥቶናል። ነገስታት የሚወዱትን ሰው ከሚወዱት እንጀራ ሊያበሉት ይችላሉ። የገዛ ስጋቸውን የመብላት ነፃነት ይሰጡታል። አይሆንላቸውም፣ አይደረግም ነገሩ። ክርስቶስ ግን ስጋውን ደሙን የመመገብ ነፃነት ሰጥቶናል። እንደሱ ነፃነት የሰጠን አባት የለም። እንደሱ ነፃነት የሚሰጥ ንጉስ የለም። መብትም ካላችሁት ክርስቶስ የሰጠንን ያህል መብት የሚሰጠን ንጉስ ሊኖርም አይችልም፣ አይኖርም። መብታችን ትተን ባሪያ የሆነው እኛው ብቻ ነው። ይሄን መልክ አጥታ ነው በጎ የማድረግ ነፃነት ሰጥቶናል። እሱ እስመ ሶብሶበ ይገብር ምግባራተ ሰናያት ዘልፈ ይከውን አምሳሊሁ ለእግዚአብሔር። ሰው በጎ ስራን አዘውትሮ በሰራ ጊዜ እግዚአብሔርን ይመስለዋል ይላል ቅዱስ ቄርሎስ። መልካም ስራን የሚሰራ ሰው እግዚአብሔርን ይመስላል። እግዚአብሔርን የምንመስለው መልካም ስራ በመስራት ነው። ሰው አንድ ክፋት ሲሰራ አንድ ጊዜ ሰይጣንን ይመስላል። ሁለት ሲሰራ ሰይጣን ይመስላል። ሶስት ሲሰራ ሰይጣን ይሆናል። መጨረሻ ላይ ራሱ ሰይጣን ይሆናል። ሰው አንዲት መልካም ስራ ሲሰራ እግዚአብሔር እየመሰለው ሲያዘወትረው ፍጹም ቴዎሲስ ወይም ሱታፊ አምላክ የሚባለውን ያገኝና አምሳለ እግዚአብሔር ይሆናል። ቤተ ክርስቲያን ከላይ እስከታች ባለነው ልጆቿ የንጉሷን መልክ እንድታገኝብን እግዚአብሔር ይፈልጋል። ኢትዮጵያ የወረሰው መልካችን ይሄ ነው። እግዚአብሔርን የምንመስልበት መልክ ተሰጥቶናል። ቤተ ክርስቲያን ዛሬ ከልጆቿ ያጣችው ይሄ ነው። ስለዚህ ወገኖች አባታችን እግዚአብሔር ወደ መስመር እንመለስ። የመጨረሻ ያ ሳንቲም ነው የጠፋት እያቸዋለሁ። ሳንቲም ምንድን ነው? ዋጋ ነው። እስኪ ዋጋ በሉ ንገሩኝ እንጂ። አዎ አንዲት ያቺ ሴት አንድ ሳንቲም አጣች ማለት አንድ ሳንቲም የተባሉ ምዕመናን ናቸው ወይ ክርስቲያኖች። ምዕመናን ሲባል እናንተ ብቻ እንዳይመስላችሁ፣ እነዚህ ቄሶች ራሳቸውና የሰንቁም እንዳትሉ። ምዕመናን ባል ጊዜ ቤተክርስቲያን ማለታቸው ነው። ቤተክርስቲያን ባል ጊዜ ጳጳስን፣ ቄስን፣ ዲያቆንን ማለታቸው ነው። ስለዚህ ቤተክርስቲያን አንድ ሳንቲም ጠፋት ማለት ልጆቿ ዋጋ የሌላቸው ሆኑ ማለት ነው። እስኪ በሉ ልጆቿ ምን የሌላቸው ሆኑ ማለት ነው? ዋጋ የሌላቸው ሆኑ። እግዚአብሔር ዋጋ ሰጥቶ ፈጠረ። ዋጋ ሰጥቶ የመጀመሪያው የራሱን መልክ ዋጋ አድርጎ ነው የፈጠረ። ለዚህ ዋጋችን ሽልማት አድርጎ የሰጠን ደግሞ ኮንን ዋለ ምድር ብሎ ምድርና ሰማይ ከዋክብትን እንዲህ አዕዋፍን ሁሉ እንድንገዛ ነው የሰጠን። መጨረሻ ላይ ደግሞ የሰጠን ደግሞ ምንድን ነው? ልጆቹ እንድንሆን በመንፈስ ቅዱስ ስልጣን ሰጠን። ከዚያ ምን ዋጋ አድርጎ ከፈለን? የገዛ ደሙን ዋጋ አድርጎ ከፈለን። ዋጋ ተሰጥቷቸው የተፈጠሩ ክርስቲያኖች ዋጋ የሌላቸው ሆኑ። ከዛሬ ጀምሮ የምላችሁ ነገር ዋጋ ያላችሁ ሰው ሆኑ። ለራሳችሁ ርካሽ ተመን አትስጡ። አንድ ነጋዴ ሄዷችሁ ዕቃ ሽጥልኝ ስትሉት ይሄን ያህል ብር ሲላችሁ ቀንስ ስትሉት የሚቀንስ አለ። ሌላ ልስጥ ሲላችሁ ምንድነው የምታደርጉት? እሱ ተታይ ዝም ብለህ ምንድነው ውድ የሆነው ዋጋ ውድ የሆነ ዕቃ ክቡር እንደሆነ ይታወቃል። እኛ ውድ ዋጋ ያለን ዕቃዎች ነን፣ የእግዚአብሔር ዕቃዎች። ውድ ዋጋ ያለው ውድ ቦታ ይሰጠዋል። ሸክላ በተራ ቦታ ይቀመጣል፣ ወርቅ ደግሞ በተቆለፈ ሳጥን ይቀመጣል። እንደ ዕቃው ዋጋ ክብሩ ይቀጥላል፣ ይጨምራል። እግዚአብሔር ለኛ የሰጠን ዋጋ ትልቅ ነው። ልጆቹን ያደረገ የልጅነት ዋጋ ነው። ከመብል በላይ ሁሉ የገዛ ስጋውን፣ ከመጠጥ በላይ የገዛ ደሙን፣ ከልብስ በላይ የሰጠን ልጅነትን። እኛ ስንጠመቅ እርቃናችን የተጠመቅነው ክርስቶስን ለመልበስ ነው። እለ ተጠመቅሙ ክርስቶስ አለበስክሙ ያለ ቅዱስ ጳውሎስ።
ገላትያ 3:21 ላይ ሲናገር የተጠመቃችሁ ሁሉ ክርስቶስን ለብሳችኋል። ሸማኔ የገዛው ልብስ አይደለም፣ ትልቅ ዋጋ ያለው ልብስ። አሁን በዚሁ ምዕራፍ ጠፍቶ ለተገኘው ልብስ ዋንጹ አልባሳተ ቅድዋተ፣ ከሁሉ የተሻለ ልብስ አምጡና ልጄን አልብሱት ያለ ያ የተሻለ ልብስ ክርስቶስ ነው። ልዩ ክብር ነው የሰጠን እግዚአብሔር። ከሀገር መርጦ መንግስተ ሰማያትን ነው የሰጠን። የገዛ እናቱን እናት አድርጎ ነው የሰጠን ከመስቀል ስር። የኔ እናት ለእናንተ እናት ትሆናችሁ፣ እኔ ደግሞ ወንድም ልሆናችሁ ብሎ የኔ አባት አባት ልሆናችሁ ብሎ ነው የሰጠን። ከዚህ በላይ ምን ዋጋ ይሰጠናል ክርስቶስ? ዋጋ እንዳለን የምታውቁት ክርስቲያን ሲሞት ታውቃላችሁ። ሲሞት ሲገነዝ ተገንዞ ጨርሶ መቃብር ከመግባቱ በፊት በድኑን ጳጳስ ካለ መጀመሪያ ጳጳሱ ይስሙታል። ቀጥሎ ማንም ይስመው፣ በማዕረግ ከሳቸው ቀጥሎ ያለው ይስማል። ህዝቡ ሁሉ በድኑን ስሞ ነው የሚሸኘው። ለምን የሚሸኘው? ክርስቶስን የለበስክ ስጋ ነህ ብሎ። የክርስቶስ ስጋና ደም የተቀበልክ አካል ነው። ሙተህ እንኳን አካላችን ነው እያለ ነው። ሙተህ እንኳን ክብር አለን። እንዴት እንደምትል ዋጋ እንዳለን ተመልከቱ። በዚህ ዘመን አሁን የሰው ዋጋ ስለቀነሰ ሞተ እንላለን። ሰው ሞተ ሲባል ስንት ነው እንላለን? 5 ነው ብለን ዝም እንላለን። 50 ሲል ትንሽ ደንገጥ እንላለን። ለምን? የሰው ዋጋ ቀንሷል። የሰው ዋጋ ቀነሰ። ቤተክርስቲያን የምትፈልገው ይሄንን ነው። ለሰው ዋጋ ስጡ። ቢያንስ እንኳን ሌላው ባይሰጠን ክርስቲያኖች ለሰውነት ዋጋ እንስጥ። መጀመሪያው ለራሳችን፣ ቀጥሎ ለሰው ለሌላው ሰው ዋጋ እንስጠው። ሰው ዋጋ ያለው ፍጡር ነው። እኔ ዛሬ ማታ ጀምሮ ብታቅሩ ደስ የሚለኝ ጌታዬ ሆይ ዋጋ ያለኝ ሰው አድርገኝ፣ ርካሽ ዕቃ አታርገኝ። ነው በቀላል የምገዛ ትንሽ ነገር የሚለውጠኝ፣ እንደው በትንሽ ድቃቂ ሳንቲም ገዝተው የሚወስዱኝ፣ ትንሽ ነገር ከቤት የሚያወጣኝ ርካሽ ዕቃ አልሆን፣ በውድ ዋጋ የምገዛ ልሆን። ያ ዋጋ ደግሞ ያንተ ስጋና ደም ነው። እኔ ዋጋዬ አንተ ነህ ብለን ማሰብ አለብን። እና ለራሳችሁ እኮ ዋጋ ያለኝ ሰው ነኝ ብላችሁ ካሰባችሁ ርካሽ ቦታ ስትወጡ እንዴ እኔ ዋጋዬ ስንት ነው ብሎ፣ የማይረጥናችሁ ቦታ ስትሄዱ እኔ ዋጋዬ ስንት ነው፣ እንደ ተራ ሰው ወጣችሁ እያበዳችሁ ተሳደቡ ሲላችሁ እኔ ዋጋዬ እኮ ይሄዳል አይደል። ሀብት ንብረት አፍርታችሁ ከቤተ ክርስቲያን ሲያስቆምልላችሁ ለኔ ዋጋዬ ብር ነው፣ ለኔ ዋጋዬ ቤት ነው፣ ለኔ ዋጋዬ መኪና ነው፣ የኔ ዋጋ እኮ ክርስቶስ ነው ብለን ማሰብ ያለብን። ዋጋችንን ማወቅ አለብን። ለኔ ዋጋዬ ወንበር ነው፣ ለኔ ዋጋዬ ስልጣን ነው፣ ለኔ ዋጋዬ ጌታዬ ነው፣ በደሙ የተገዛሁት፣ ለኔ የተከፈለልኝ ይሄ ነው። ይሄ ወንበር ከክርስቶስ ከለየኝ እልም ይበል፣ ይሄ ገንዘብ የሚለየኝ ከሆነ እልም ይበል። ለኔማ ዋጋዬ መድኃኒዓለም ነው ብለን ማሰብ ያለብን። ስለዚህ እግዚአብሔር ሰዎች ዋጋ አጡ። ቅዱስ ቄርሎስ ይህን ሲተረጉም የነፍስ ዋጋ ምንድን ነው ይላል? ሃይማኖት። እስኪ ሃይማኖት ብሎ የነፍስ ዋጋ ሃይማኖት ነው። ስለዚህ ይቺ ሴት ሳንቲም አጣች ማለት ቤተክርስቲያን የሃይማኖትን ዋጋ ከእያንዳንዳችን ነፍስ አጣች። ያ ማለት ጥቃቅን ነገሮች፣ ሆድ፣ እንቅልፍ፣ እረፍት፣ ጨዋታ፣ ድርጫ፣ ቀላል የሆኑ ነገሮች ዋጋችንን አሳጥተው ከቤተክርስቲያን አስወጥተውናል ማለት ነው። ትንንሽ ነገሮች ምናልባትም ደግሞ አኩርፈን በአንድ ቄስ ተቀይመን ሊሆን ይችላል። የሆነ ሰው አስቀይመን ትንሽ አኩርፈን ከቤተክርስቲያን ከወደላል። ለምን? ረክሰናል፣ ዝቅ ስላልናል። ስለዚህ የእግዚአብሔር ቤተሰቦች ወደ ክብራችን ይመልሰን መድኃኒዓለም። ያቺ ሴት ምን አደረገች? መብራት አብርታ ምን አደረገች? ፈለገች፣ ሁሉን ፈነቀለችው። የሚለው ምንድን ነው? ቤተክርስቲያን ካለ ነገሯ ሁሉ ወርቅ ብታመጡላት፣ የወርቅ ጥላ ብታመጡላት፣ በጣም ብዙ ሚሊዮን ብር አምጥታችሁ ብትሰጧት አንድ ሰው እንደምታመጡላት አድርጎ ደስ አይላትም። ቤተክርስቲያን ሁሉም ፈንቅላ አንዱን ሳንቲም ፈለገችው ማለት ቤተክርስቲያን ካለ ነገሯ፣ ከንብረቷ፣ ከዕቃ ቤቷ፣ ከቤተክርስቲያኑ ዲዛይን፣ ከህንፃው፣ ከዚህ ሁሉ አንድ ክርስቲያን ሲመጣላት ደስ ይላታል ቤተክርስቲያን። ምክንያቱም ያ ክርስቲያን የንጉሱ ምስል ነው፣ የንጉሱ አምሳል ነው። ከዚህ የተነሳ ለቤተክርስቲያን ሰው ገለ 50 ሚሊዮን ብር አድርገህ ስጣት አትፈልገውም። ቤተክርስቲያን ሰውን በሐሰት ምስክር አሳስረህ አንተ 100 ሚሊዮን ብር ስጣት፣ ቤተክርስቲያን አትፈልገውም። ቤተክርስቲያን የምትፈልገው እሱን ሜዳ ጥለህ ያንን ብሩን ለዚያ ድሃ ከፍለህለት ያንን ድሃ ይዘህላት ነው።
ቤተክርስቲያን የምትፈልገው እሱን ነው። እናሳ ሁሉ ነገር ተደምሮ ለቤተክርስቲያን አንድ ሰው ያህል ክብር የለውም። ምን ታደርጋለች? መብራት ታበራለች ነው። ያ መብራት ምንድን ነው? መብራት የሚዘጋጀው ከዘይት ነው። ፍቅርን ይዛ የሚበራው መብራትስ ክህነት ነው። በንስሐ ትፈልጋለች ልጆቿ። ዘይቱ ፍቅር ነው። ምክንያቱም ምንድነው ፍቅር የተባለው? ቤተ ክርስቲያን ማንም ሰው ሲመጣ አይፈረድበትም። የሚገርመው ይሄ ነው። ሊቁ ቅዱስ ዮሐንስ አፈወርቅ ቤተ ክርስቲያን ሐኪም ቤት ቤተ ፈውስ እንጂ ፍርድ ቤት አይደለችም። አንተ ሰው ኃጢአተኛ ሰው ነህ እንዴ ይላል። እንግዲያው ቤተ ክርስቲያን ናና ታክምሃለች፣ ትድናለህ። አንተ ሰው ጻድቅ ነህ እንዴ? እንግዲያስ ጽድቅህን የምትጠብቅልህ ቤተ ክርስቲያን ናት። ቤተ ክርስቲያን ላይ ጻድቅ ከሆን ከጽድቅህ እንዳትወድቅ ቤተ ክርስቲያን ውስጥ ተተክለህ ነው። ታመህ ከሆነ የኃጢአት በሽታ ይዞ ከሆነ ናና እዚህ ታከም። የሚጠበቅብህ ህመምህን መናገር ብቻ ነው። ማንም አይፈርድብህም። እንዲያውም ሊቃውንቱ ሲናገሩት ምንድን ነው የሚለው? ከሁሉ ነገር በዚህ ደስ አላት ነው። ቤተ ክርስቲያን እንደውም ደስ ይላታል። እዚህ ሉቃስ ወንጌል ምዕራፍ 15 መጨረሻ ላይ ያለው ልጅ ምን እያለ ነበር የመጣው? ለአባቱ ባሪያ ልባል አይገባኝም ሲለው ምንድን ነው ያደረገው? እንደው ልጁ አደረገ። እንደውም ሮጦ ወደ አቀፈው። ሊቃውንቱ ምን እንደው ይናገራሉ? አዎ ባሪያ ያደርገኛል ሲል ልጁ አደረገው። ይቀጣኛል ሲል ሩጦ ሳመው። ይነቅፈኛል ሲል ደግሶ አበላው። ይገርፈኛል ሲል የብርሃን ልብስ አለበሰው። ያባረረኛል ሲል እንዲያውም ግማሽ መንገድ ራሱ ሩጦ መጥቶ አቀፈው። እግዚአብሔር ሁልጊዜ ላይ ያለውን በጉን ደግሞ ስታዩት ምን ያደርገው? አንስቶ በትከሻው ምን አለ ነው የሚለው? ተሸከመው። መሸከም ማለት ነው ምንም ነውረኛ ሆነ ብትመጣ ክርስቶስ በትዕግስት ትከሻው ያንን ተሸክሞ አንተን ከራሱ ጋር ከፍ አድርጎ ወደ ላይ ያወጣል ማለት ነው ብሎ ይተረኩማል። ስለዚህ የእግዚአብሔር የተሰውት አሁን እዚህ ቤተክርስቲያን መብራት እያበራች ነው። የፍቅር ዘይት እያፈሰሰችልን ነው። ኑ ልጆቼ፣ በር ሳይዘጋባችሁ፣ ቀኑ ሳይመሽባችሁ፣ ሙሽራው ሳይመጣ አሁን ኑ እያለች ነው። መብራቱም እየበራ ነው። አንሶ ሰው ዘብርሃን ልኩም እሱ በዛ ያውሩ ተጽምት እያምራ በዛ ያውሩ ብርሃን ሳለላችሁ ተመላለሱ፣ በጨለማ የሚሄድበትን አያውቅም። ቤተክርስቲያን እየፈለገችን ነው። ሁላችን ትቢያ ወርሶናል። እግዚአብሔር ይመልሰን። ስብሐት ለእግዚአብሔር ይቆየን።